every step ራሱ የሆነ ለሰን ነው የሚሰጥህና በየመንገዱ ላይ የምትማረው ነገር ራሱ ለዚህ ራሱ ማውጣቴ ፌር ነው የምትለው ነገር አለና as a beginner ካልኩሌትድ የሆነ ሪስክ ውሰዱ። ያም ላይክ ሁልጊዜም ነገሩን በጣም ትልቅ ስላስቀመጣችሁበት ትልቅ ሪተርን ይሰጣል የሚለውን ነገር ከአእምሯችሁ ውስጥ አውጡት። አይ ቲንክ ነገሮችን መናቁ በጣም ብዙ ጊዜ ዋጋ የሚያስከፍለን እሱን አትናቁ። ትንንሽ ነገሮችን ዛሬ ለምሳሌ ሺዎችን ከኦንላይን ቢዝነሶቼ አገኛለሁኝ። ባይ ኢትሰልፍ ሊቭ ጉድ ለኔ መንዝሊ ፔይመንቴ 1000 ፕላስ ደርሷል። $50 አውጥቼ ላይክ እውነት ነው ማይመስለው ይገባኛል። አይ ጋት ኢት ግን that's how it goes like እንደዛ መሆንም ነው ያለበት ብዬ ነው ማስበው። አሁን ሌላ ቢዝነስ ነገ ለመጀመርን ይፈራለሁ አልፈራም። ለምን ላይክ ሪተርን ሳገኝባቸው ስላየሁኝ ማለት ነው። እና እንደዛ ነው መሆን መቻል ያለባቸው ብዬ እላለሁ። as a beginner ሁልጊዜም ካልኩሌትድ የሆነ ሪስክ ውሰዱ። ከስሞል ከሆነ ስታርታፕ ነገር ጀምሩ ብዬ እላለሁ። የሚገርም ነው። ፈረንጆቹ ምን ይላሉ? ስታርት ስሞል ኤንድ ግሮ ቢግ ይላሉና እንዳልሽው ከትንሽ ከጀመርን በኋላ ላይ ትልቅ ነገር ማግኘታችን አይቀርም። ያው የግዴታ መሀል ላይ መሄድ ያለብን ሂደቶች አሉና የግድ ነው። እኛ ደግሞ ሰው ስንባል ትልቁ ችግራችን በአንዴ ተነስተን እዛ ላይ ነው የምንሄደው። ላይክ ባለፈው እዚህ አሜሪካን ሀገር ላይ እኔ የምኖርበት ቦታ ላይክ ሁላችሁም ሰምታችሁታል። ስኩተር የሚባል ቢዝነስ ዲጂታል ምናምን ተጀመረ ተብሎ ህዝቤ ኢቨን ሀበሻ ምናምን 10,000 15,000 ምናምን ደቅ አረገ ማለት ነው ብር እና በኋላ ላይ የአሜሪካን መንግስት ያው እስካም እንደሆነ እንትን አለው አጋለጠ። then የተበላው ሰው ተበላ ማለት ነው። ከትንሹን ጀምር በቃ እንደርስበታለን፣ እዛ ላይ እንደርሳለን። ከትንሹ ነገር እንጀምር እና የሚገርም ሐሳብ ነው ያነሳሽው። እዚህኛው ሐሳብ ላይ በጣም ገዝቶኛል። ቴንክ ዩ። ዲስ ዴይስ እንግዲህ ስናየው ይሄን ዲጂታል ኤራውን ስናየው በጣም ብዙ ሶሻል ሚዲያዎች አሉ ላይክ ኢንክሉዲንግ ፌስቡክ፣ ኢንስታግራም፣ አሁን ላይ ደግሞ ቲክታክ፣ ዩቲዩብ። ዲስ ዴይስ ዩቲዩብ በጣም አሪፍ ቢዝነስ ነው፣ ይሰራበታል። የትኛው የማህበራዊ ሚዲያ በጣም አማራጭ ለዲጂታል ማርኬቲንግ ምቹ ነው ብለሽ ታስቢያለሽ? ኦዲየንስህ ያለበት ቦታ ብዬ ነው የምለው እኔ። ምክንያቱም ኦዲየንስህ ያለው ቲክታክ ላይ ከሆነና አንተ ያለኸው ዩቲዩብ ላይ ከሆነ አብሮ አይሄድም። ወይ ደግሞ ኦዲየንስህ ያለው ኢንስታግራም ላይ ነው፣ አንተ ያለኸው ቲክታክ ላይ ከሆነ አይሄድም። ኦዲየንስህ ያለበት ቦታ ላይ ነው መሆን ያለበት ብዬ ነው ማስበው። ምክንያቱም አሁን የምናወራ ያለ ነው በተለይ ቢዝነሳችንን ፕሮሞት ስናደርግ ኦርጋኒክሊ ፕሮሞት የምናደርግ ከሆነ አድሶችን የምንጠቀም ከሆነ ላይክ ያ የተለያዩ ኦዲየንሶችን በተለያየ ፕላትፎርም እናገኛለን። ሰው በዛ መሄድ እንችላለን። ግን ኦርጋኒክሊ አሁን እኛ እንደምንሰራው ኮንቴንት ክሬት በማድረግ አይዲያ ሼር በማድረግ እንደዚህ የሚሰራ ከሆነ ግን ኦዲየንስህ ያለበት ቦታ ነው መሆን ያለብህ ብዬ አስባለሁ። የኔ አሁን የኛ አብዛኛው ኮሚኒቲ አዘ ሀበሻ ቲክቶክ ላይ ነው ያሉት። ቲክቶክ ላይም እጠቀማለሁኝ፣ ግን ደግሞ አት ሴም ታይም ኢንስታግራም እጠቀማለሁ። እኔ ለምን የቲክቶክ ፕላትፎርም ደግሞ ኔቸሩ ምንድነው የሆነ ሁል ጊዜ አለኝ ብለህ የምታስበው ነገር አይደለም። ኦል ኦፍ ዘ ሰደን ቲክቶክ ቪዲዮዎችህን ያወርዳቸዋል። የኮሚኒቲ ጋይድላይኑን ጥሰሻል፣ ይሄን አርገሻል የሚላቸው ነገሮች አሉና ያንን ኦዲየንስ መልሼ ለማግኘት የምችልበትን ደግሞ ሌላ ባካፕ ፕላትፎርም ያስፈልገኛል። እሱ መታሰብ አለበት። ምክንያቱም ኦዲየንሶችን አንተን እዚህ ቲክታክ ላይ የሚያገኙ ከሆነና ኦል ኦፍ ዘ ሰደን አንድ ቀን አፕንም አድርጎብኝ ስለሚያውቅ ማለት ነው በእኔ ኦዲየንሶች ግን በኢንስታግራም የሚያገኙ ከሆነ ስቲል ሉዝ ያደረግከው ነገር የለም። ስለዚህ ድካምህ ከንቱ እንዳይቀር ማሰብ ያለባቸው ነገር የመጀመሪያው ነገር አክቲቭሊ ኦዲየንሳቸው ያለበት ቦታ ላይ መስራት አለባቸው። ምክንያቱም አንድ ቪዲዮ ሁሉ ቦታ ላይ ፖስት ማድረግ እንችላለን፣ ያን ያህል ከባድ አይደለም። አት ዘ ሴም ታይም ደግሞ እንደ ባካፕ ይሄ ሁሉ ጊዜ ደግሞ ሰስቴይነብል የሆነ ላይክ እንትን ማይል የሆነ ማይጠፋ ወይ ጋራንቲ ያለህ ቦታ ላይ ደግሞ እንደገና ኦዲየንስህን ፑሽ ማድረግ አለብህ ብዬ እላለሁ። እሱ አንዱ ቦታ ሁላችን እንደምናውቀው ኢንስታግራም ነው፣ ሌላው ደግሞ ዩቲዩብ ነው። ኦኬ ቴንክ ዩ። እንግዲህ በጣም በሚገባ በትክክለኛ በሆነ አገላለጽ ገልጸዋለች ሮሚ። በተለይ ፎሎወርሳችን ያሉበት ቦታ ላይ መጀመሩ በጣም አሪፍ ነው። ከዛ በኋላ ያሉንን ሶሻል ሚዲያዎች እያሰፋን እንሄዳለን።
ን ሊንክ ማደራረጉ ደግሞ በጣም አሪፍ ነው። ደስ የሚል ሀሳብ ነው። እንግዲህ ወደ ዋናው ነገር እየመጣው ነው። አይ ሚን ጥያቄዎች ኦልሞስት ወደ ማገባደድ አካባቢ ነኝ ያሉት፣ ግን ከዚህ በኋላ ያሉት ሀሳቦች ላይ በደንብ ሮሚ ሰፋ አድርጋ ሀሳብ አንስታለች ብዬ አስባለሁ። እንግዲህ ምንድነው የብዙዎች ችግር ወይም ደግሞ እስካሁን ያለውን እውቀት አገኘን፣ የዲጂታል ማርኬቱን፣ ፕላትፎርሙን፣ ሁሉን ነገር ተረድተን ኤቭሪቲንግ ነገር አውቀናል። ን አሁን ወደ ፕሮሰስ ልንገባ ነው። ፕሮሰስ ስንገባ እንግዲህ የብዙዎች ችግር ምንድነው? የመጀመሪያ ኮንተንት ነው። ኮንተንት መስራት ላይ ኮንተንትም ቢኖር ራሱ ደግሞ እንደገና ደግሞ ተጨማሪ ከኔ ጨምሮ የብዙዎቻችን ችግር ኮንሲስተንሲ፣ በቃ በጣም 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 ለሰው ልጅ ትልቁ ችግር ሶሻል ሚዲያ ላይ ብቻ ሳይሆን በላይፍ በተጨማሪ በሁሉ ነገር ትልቁ ችግር ኮንሲስተንሲ ነውና በእነዚህ በሁለቱ ላይ ምን ትያለሽ? ኮንተንት ላይ እና ኮንሲስተንሲ ላይ። እንደዚህ አስጊጡልን በመሀል ይመቻችሁ። እንዴ አስጌጡኝ ብቻ ኩዊን አደረጋችሁኝ እኮ እንደ ኩዊን ላወራ ነው። እንግዲህ ቅድም አሁን ስለ ዲጂታል ማርኬቲንግ እና ስለ ኦንላይን ቢዝነስ እያወራን አይደለ? ከጀመርክ በኋላ ግን ሁሉንም ምን ነበሩ ብለህ ታጣራለህ። ኦኬ። እና $90 የከፈልኩበት ቢዝነስ ምን ነበረ ብዬ የዛሬ ምናምን አመቱን እንግዲህ ወደኋላ ተመለስኩ። ስመለስ ለካ ኦርጋኒክሊ ፕሮሞት ማድረግ ትችላለህ፣ ግን ሞር ኦፍ በአድስ ራን የሚደረግ ቢዝነስ ነው እሱ ቢዝነስ። እና አሁን ቢዝነሶችን ቅድም ለጀማሪዎች ምን ትመክሪያለሽ የሚልም ነገር ጠይቀኸኛልና ሎ ስታርታፕ ኮስት ያለውን ቢዝነስ ከጀመሩ በኋላ ሌላው ቢዝነስ ውስጥ ማየት አለባቸው ብዬ የምለው ነገር አለ ቢዝነሱ ሲጀምሩ። ምክንያቱም ኤኒ ቢዝነስ የሆነ ነገር ሊያስተምርህ ይገባል። ለምሳሌ የሆነ ነገር ለሆነ ሰው ሰጥተህ ሰውየው የሚሰራልህ ከሆነ ምንድን ነው አድ ያረከው? ምንም ጌን አላረክም። እንዲያውም ከሁለት ቀን ምናምን በፊት አንድ ላይቭ ቁጭ ብዬ ይከታተል ነበር እና እሱ ላይቭ ላይ አንድ ሰው ምን ይል ነበረ? ኤትሲ ላይ ነው የምሸጠው ተማሪዎች አሉኝ ያለ ስንል ኤትሲ ላይ የሚሸጠውን እቃ እሱ ነው ግን አፕሎድ የሚያደርግላቸው እና ዲስክሪፕሽኑን ኤቭሪቲንግ የሚጽፍላቸው ዲዛይኑን የሚሰራላቸው እና ከዛ 30 ሸጡ 40 ሸጡ ምናምን የሚል ነገር አየሁኝና ኦኬ እነዚህ ሰዎች ሸጠዋል፣ ገንዘብ ያገኛሉ። ከዛ አንተ ታዲያ ምንድን ነው የምታስተምራቸው ብሎ ሲጠይቀው ሆስቱ አይ እኔ አላስተምራቸውም $7 ያውጽ ያለች እንዲያውም እዛ ላይ ገስት ላይ ነበረች $7 ቻርጅ አደርጋቸዋለሁ ፐር ፕሮዳክት አለ። ለምኑ ሲባል ፕሮዳክቱን ሰርቼ ኤትሲ ላይ ላደርግላቸው ነው። ይሄንን አሁን ቢዝነስ ውስጥ ነኝ ይላሉ ወይ እነዚህ ሰዎች? ይላሉ። ጀማሪዎች ከሆኑ ቢዝነስ ውስጥ ነኝ ፓሲቭ ኢንካም አለኝ ይላሉ። ፓሲቭ ኢንካሙ ግን እጃቸው ላይ የለም። የሆነ ሰው እንደፈለገ አንድ ቀን ካቆመባቸው አቆመ ማለት ነው እና ኢንካሙን ቀረ። እነሱ የተማሩት ምን ነገር አለ? ለዛ ነው ብዙ ጊዜ እንደ እንትን ስቶሪ ላይ ብዙ ማስቀምጣት ነገር አለች። ለርን ኤንድ እርን ነው። you have to learn። ምንም ሳትሰሩ የምታገኙት ነገር የለም። you have to learn። ራሳችሁን ለማስተማር ሬዲ መሆን አለባችሁ እና ወደ ኮንቴንት ልመጣላችሁ ነው። ለምሳሌ $90 ያ ቢዝነስ ኮንቴንት ራሱ ክሬት የሚደረግበት ቢዝነስ አይደለም። ላይክ ሊትራሊ ምንድነው የምትለው በቃ ሪሌተብል የሆኑ ኮንቴንቶችን አወራና በአድስ ራን ይደረግልኛል። which means የአንድ ልጅ እናት ነኝ፣ ካናዳ ነው የምኖረው፣ ታይም ፍሪደም ሰጥቶኛል ብዬ የሰጠኋት ቪዲዮ በአድስ ራን ታደርጋለች። which is like ክሬቲቪቲን አላወጣውም። ገብቶሃል? ሰዎች የሚማሩበት ነገር መሆን መቻል አለበት። ኮንቴንት ክሬት ማድረግን፣ ፐብሊክ ስፒኪንግን፣ እነዚህ ነገሮች ከኛ ማንም የማይነጥቃቸው ነገሮች ናቸው። ዛሬ ላይ ካለ ነው ከዚህ ሲዝን ይልቅ የዛሬ 5 ዓመት እድሜ ሰጥቶ ያቆየንና እንተያይ። ሶሻል ሚዲያ ላይ ሁሉ ሰው ነው ያለው። አሁንም ሆኗል ኦልሬዲ። ሶሻል ሚዲያ ላይ ሁሉም ንግድ ነው ያለው። ኦንላይን ሁሉ ነገር ነው የሚሸጠው። ከዛ ያን ጊዜ ገና ሌት ሆናችሁ ኮንቴንት ክሬቲንግን እንደገና እንደ ጀማሪ ከምትማሩ አሁን መጀመር is the best።
ምክንያቱም በቻይኖች ነው በምን አባባል የሚባላል ዛፉን መትከል የዛሬ 30 ዓመት ነበረ። የዛሬ 30 ዓመት ካልተተከለ ግን the best time is እንደሞ የbetter time የምንለው ደግሞ አሁን ነው መትከል። ስለዚህ ከዛሬ በኋላ 5 ዓመት ራሳችን ላይ ከምንጨምር ዛሬ ስኪልን እያዳበርን ኮንቴንት ክሬት ማድረግ ስኪል ነው። ምክንያቱም አንድ ቪዲዮ ፖስት ለማድረግ ዴቮ ስንት ያውሩታል ብለህ 200 ቪዲዮዎች ዲሊት ተደርገዋል። ስለዚህ እኔ 3 ወር ነው የፈጀብኝ የመጀመሪያ ቪዲዮ ለመለቀቅ ሊትራሊ። ምክንያቱም አንዳንዴ አፍንጫህን ትነካለህ which is like ለሆኑ ሰዎች ነው የምታወራው። በሚሊየን ሊታይ የሚችል ቪዲዮ ነው አየኸው። ምክንያቱም አሁን ጋዜጠኞችን በቲቪ ስለመለከታቸው ኢቭን አቀማመጣቸው ፖዚሽን አለው። so you have to be that kind of እንትኖችን ቢልድ እያደረግ ትሄዳለህ። ሰዎችን አትራክት እንዲያደርግ አቀማመጥህ፣ አወራርህ፣ ድምፅ አወጣጥህ። ምናልባት ዴቭ እንደዚህ ሶፍት ነህ፣ የሆነ ሰዓት ግን ሰዎች ሊሰሙ ስለሚገባ ከፍ ታደርገዋለህ። ገብቶሃል አባባሌ? ድምፅህንም ሁሉ ነገርህ ላይ ነው የምትሰራው እና ኮንቴንት ክሪኤሽን አይዲያ ቀላል ነገር አይደለም። ብዙ ፓኬጅ አለው አብሮት። ደስ የሚለው ግን ኤቭሪዴይ ከአንዱ ቪዲዮ የዛሬ ዓመት ዴቭ 5 ደቂቃ ያወራሁበት ቪዲዮ አገኘሁኝ ቲክታክ ላይ 5 ደቂቃ መግቢያ ማብራሪያ መደምደሚያ የነበረው ቪዲዮ ነው እንዴ! ከነ ታሪካዊ አመጣጡ ማለት ነው። እኔ ምን እንደገባኝ ልንገርህ። የዛሬ ዓመት የነበረ ቲክቶክ ኦዲየንስ ግን ጨዋ ነው ያልኩት እንዴ! ያስማ እኔ ምንድነው ይሄን ሁሉ አሁን ልስማው ስል እኮ እኔ ራሴ መቼ ነው የምጨርሰው ይሄ ወሬ ያልኩኝ ማለት ነውና አልጎሪዝሙን መረዳት፣ ለዛ የሚሆን አጭር ቪዲዮን ክሬት ማድረግ፣ ኮመን የሆኑ ተርሞችን፣ ሁኮችን፣ CTA which is call to action and caption መጨመር። እነዚህ ነገሮች ሲምፕል ናቸው። ሰዎች ጊዜ ከሰጧቸው የሚገባቸው ነገር ኦዲየንስን ሞር አትራክት የሚያደርግና ለምን አሁን ከላስት ይር ኮንቴንቶቼ ይልቅ የዚህ ኮንቴንቶቼ ሞር ኦዲየንሶችን ያመጡልኛል። ኦዲየንሴ ደግሞ ለኔ የሚገዛኝ ነው። ላይክ ሊትራሊ ሀሳቤን ይገዛል፣ ሰርቪሴን ይገዛል፣ ቢዝነሴን ይገዛል። that's why like ሲምፕል የሆነልኝ ማለት ነው። እና እሱ ራሱ ለካ ሂደት ነው፣ ትማራለህ ማለት ነው። አየህ 5 ደቂቃ ቲክቶክ ላይ አይወራም። እሱ ኢንስታግራም ማነው ዩቲዩብ ላይ ነው መሄድ ያለበት። ሌላ ግን ኮንሲስተንሲ ባልከው like it's like a key ነው። በቃ ይሄ እኔ አይ ዶንት ኖ ቅድም ብለናል። ምናልባት ከዛ ጋር አንድ አይነት ነገር ሊሆን ይችላል። ያንን ፍሪደም የሚሰጠኝን ነገር እያደረግኩኝ ለምሳሌ ፍሪደሙን እፈልገዋለሁ ወይ ሪዛልቱን እፈልገዋለሁ። ውጤቱ at the end of the day ሁሉ ሰው ስኬታማ መሆን ይፈልጋል። ሁሉ ሰው ሀስል የሌለበት ድካም የሌለበት ኑሮ መኖር ይፈልጋል። እሱ ነገር ታዲያ አሁን ላይ ስራ ይፈልጋል። በቃ ያንን ሪዛልት መጠብቅ ከሆነ አሁን ላይ ምንም ጥያቄ የለውም፣ የሆነ ስራ ይፈልጋል። ሶ ያን ስራ ኤቭሪዴይ እየሰጠውት ነው ወይ ብላችሁ ራሳችሁን ስትጠይቁ ቼክ ሊስት ካላደረገላችሁ ሪዛልቱንም አትጠብቁ ነው። ላይክ ሬድ እና ግሪን የሚባል ነገር አለ አይደለ? የምሰጠው ኤፈርት ያን ላይክ በዛ ልክ ካልሆነ ውጤቱን በዛ ልክ መጠበቁም ባላንስ አይደለም ብዬ አስባለሁ። እና ሲምፕሊ ስለ ኮንሲስተንት እንደሆን ከሚያግዘኝ ነገር ይሄን ሳልናገር አላልኩም። ዲጂታል ፕሮዳክት ገዝቼ ቢዝነስ የጀመርኩባት ነጭ ኮች አንጀላ ትባላለች እና ስቲል ነው ሺዝ ማይ ኮች ላይክ ሜንቶርሺፕ ትሰጣለች። ተማሪዋ ነኝ። ኢንስታግራም ላይ 500,000 ፎሎወር አላት አንድ ኢንስታግራም ላይ። አጋጣሚ ደግሞ ክርስቲያን ነች። እሷም ደስ የሚለው ነገር በክርስቲያን ዌብሳይቷ እንትን ፕላትፎርሟ ላይ ደግሞ እዛው ኢንስታግራም ላይ 94,000 ፎሎወር አላት ኢንስታግራም ላይ። ሶ እሷን ሁሌ ነው የምመለከተው። እሷን ስመለከት 500,000 ቢውልድ አድርጋለች። እኛ ተማሪዎቿ ወደ 3,000 ተማሪዎች ነን ያለ ነው። she's a millionaire። እሷን ስመለከታት በቀን 3 ነው ኢንስታግራም ላይ ፖስት የምታደርገው። አሁን እኔ ብዙ ጊዜ ልጆች አብሬያቸውን በአበሻ ልጆች ስሰራ ምናምን እኔ ጎበዝ እንደሆንኩ ሲያስቡ ላይክ ለራሴ ራሱ ነው ማፍረው። እኔ ለሮማን አፍርላታለሁ። ምክንያቱም እኔ የምመለከታቸው ሰዎች ጋራ ስተያይ ሩቡንም እየወጣሁት አይደለም። ያ ነገር በጣም ሬስትለስ ነው የሚያደርገኝ። ስለዚህ የምትመለከቱት የሆነ ሰው ይኑራችሁ ብዬ አስባለሁ። ላይክ የሆነ ማለት this is like
በቃ ወንደርፉል ብላችሁ ፕራውድ የምታደርጉበት የሆነ ሰው ካላችሁ ያ ሰው የሚያደርገው ምን ነገር አለ? ለምሳሌ ገንዘብ ልሰሩ አስባችሁ ታርጌታችሁ ሚሊዮነሮች ከሆኑ ሚሊዮነሮቹ ምን ሳያደርጉ አይታችኋል? ምንድን ነው እያደረጉ ያሉት? ምክንያቱም ሚሊዮኑ ዝም ብሎ አይመጣም። ስለዚህ የነሱን ሩቲን የነሱን አካሄድ ማየት እኔ ጋራ የቀረውን ነገር እንዳይና ውሽ ለምሳሌ በእርግጠኝነት አንድ ኮንቴንት ፖስት አድርጌ ውይ አልታየም እኮ ምናምን አልልም። እኔ ለምን 3 ፖስት የምታደርግ ኮች ነው ያለችኝ። በቀን 3 ፖስት የምታደርግ ስንት ሰው እንዳየው የምትቆጥር ሳይሆን በቀን 3። እኔ ጉንፋን ይዞኝ ድምፄን አሳብቤ ያልፖስትኩበት ቀን አለ። እሷ ሴትዮ ጉንፋን አይዛትም እንዴ ብዬ ሳስብ ለካ ትሬኒንጌ ላይ ምን የሚል ነገር ጨምራለች። ኮንቴንትን ሰብስቦ ሰርቶ ማስቀመጥ which is ጉንፋን የያዘህ ቀን የሚፖስት which is ልጅ የታመመብህ ቀን የሚፖስት ምቹ ጊዜ ባልሆነ የሚባል ቀን ላይ የሚፖስት። ስለዚህ ወይ እንደዚህ ስለሆንኩ ነው እኮ እንደዛ እኔና ሰበባችን ያው ሁሉ ጊዜም ነው የምንወቃቀሰው። መቼም ላይክ ኮንሲስተንሲ ስታስቡ የምትመለከቱት እንደ ሮል ሞዴል የምታዩት የሆነ ሰው ይኖራችሁ። it doesn't matter like በዛ በምትፈልጉት ፊልድ ላይ በቢዝነስ ከሆነ በቢዝነስ ላይ በሆነ ነገር ያን ሰው ስትመለከቱ ያ ሰው ምንድን ነው የሚያደርገው? ከዚህ በፊትም ተናግሬ ያውቃለሁ። እሷን ስመለከታት የምመለከተው ነገር ዌል ዲዘርቭ ነው። በቃ ለሰራችሁበት ስራ የሚገባትን ነው ሪዋርድ እያገኘች ያለችው እና ኮንሲስተንሲ ላይ ያን ነው ማድረግ ያለባችሁ ብዬ ነው ማስበው። you gotta watch somebody like እሱን ነገር እንትን የሚል የሚገርም ነው። ባይደዌ ሁለተኛው ጥያቄ ላይ አይ ቲንክ ለእኔ መልሰሽልኛል ብዬ አስባለሁ። ምንድን ነበር ጥያቄው? አሁን ላነሳ የነበረው እንግዲህ ዲጂታል ማርኬቲንግን እያነሳን እያወራን ስለሆነ ጥሩ መገለጫው አንድ የጥሩ ዲጂታል ማርኬተር ሰው መገለጫው ምንድን ነው የሚለውን ብለሽ ነበር ጥያቄ እና ኦልሞስት የሆነ ነገሩን እንደመለሽልኝ አድርጌ ነው ማስበው እና ኮንሲስተንሲ በጣም የሁሉም ሰው ችግር ነው እና በጣም የሚገርም ኤግዛምፕል ነው። አንድ የምናየው ኤግዛምፕል የምናደርገው ሰው መኖሩ የግድ ያስፈልጋልና ምናልባት አንቺ እዚህ ሀሳብ ላይ የሚጨምሪው ነገር አለሽ? ላይክ አንድ የጥሩ ማርኬተር ወይም ደግሞ ዲጂታል ማርኬተር መገለጫው ምንድን ነው ያልሽው? ባይዘው የድምጽ ምናምን ያልሽው ቅድም ያነሳሽው ሀሳብ ላይ አይኖ በጣም እኔ ራሴ ኦልሞስት 3 ወር የፈጀብኝ ሲሪየስሊ የእውነት አንድ ቀን በኤዲት አድርጌ እያንዳንዱ የቀረስኳቸውን ቪዲዮዎች አሉ እነሱን እንትን እያደረኩኝ ምሰራበትቸው ይሆናልና እንዳልሹ በጣም ትልቅ ስትራቴጂ ነበር። ያ በጣም ትልቅ እንትን ነበርና ምንድነው የሆነ ስፓርክ ያደረገብኝ ነገር እስከመቼ ባለፈው በጣም በተለይ ይሄ አሁን በአሁን ሰዓት ላይ የኔ ትልቁ እንትን ነው እስከመቼ አይ ሚን እስከመቼ ለሰው ታብታብ አደርጋለሁ? እስከመቼ ሰው የሚለቀው ኮንቴንት እያየው ላይክ ሼር ምናምን ሪፖስት አድርጌ እወጣለሁ? ዋይ እኔስ አልችልም? ስልክ ከሆነ አለኝ፣ ሪሶርስ አለኝ፣ አይዲያ ከሆነ አይዲያ አለ። ግን ምንድነው የሆነ ሰምቲንግ የሚይዘን ነገር አለ። ሶ ያንን ብሬክ ትሩ አድርጎ መውጣት ደግሞ የግድ ያስፈልጋል። ማይንድ ሴት ላይ መስራት ያስፈልጋልና ሁሉም ሰው ፖቴንሻል አለው ብዬ አስባለሁ። የሚገርም ነው። ዋናው ነገር ኮንሲስተንሲ፣ እንደገና ደግሞ የሆነች የያዘችንን ነገር አንዴ እስክትወጡ ነው ባይዘው። እኔ አሁን እንደዚህ ቁጭ ብዬ አይደለም ሮሚን ኢንተርቪው ለማድረግ ይቀርና እንደዚህ ላይቭ ላይ መቼም አላስበው መቼም ማለት ነው በጣም እና እንዳልኩሽ 3 ወር ፈጅቶብኛል ሲሪየስሊ። ከዛ በኋላ እንዳልኩሽ ይሄን ግሩፕ ጆይን ካረኩ በኋላ ነው ነገሮቼ እየተሰበሩ ይመጡትና ባይዘው በጣም ገስቶች ካላችሁ እዚህ ላይ እየሰማችሁ ያላችሁ አዳዲስ ሰዎች ካላችሁ እንኬዝ መጨረሻ ላይ ይሄ ግሩፕ ማን ነው ብላችሁ ብትጠይቁ መጨረሻ ላይ እነግራችኋለን። እና የጥሩ ዲጂታል ማርኬተር መገለጫው ምንድነው? ሆነስትሊ እንደዚህ ነው እንደዛ ነው የምለው ነገር የለም። ግን ምን ብዬ አስባለሁኝ እኔ ሁልጊዜም ላይክ ራሳችንን ብቻ ተኮር መሆን አለብን ብዬ አላስብም። አይ ቲንክ ይሄ በማርኬቲንግም ይሁን በሌላኛውም የህይወታችን ኤሪያ ይሰራል። ለምሳሌ ዴቭ በእርግጠኝነት ነው የምነግርህ ላይክ how do I say ልጅህን ልብስ ስትገዛለት ምናምን ነገር it's just normal አንተ ራሱ ስታለብሰው ምናምን የተለየ ደስታ ምናምን አይሰማህም። ልብስ የሌለውን ልጅ ከጎዳና ልብስ ብታለብሰው ግንስ እሱ ለለበሰው ራሱና በቃ ልብሱን ሲያየው አንተን ባያንቀሃል። ምንድነው ሲባል ለሰዎች የሚቀዳ ነገር ከሌለክ it's just value የለውም። ገብተዋል? it's not about like
የሆነ ህይወት ቅድም 10 ምናምን ዓመት ፌስቡክ ላይ ቁጭ አልኩ አይደለ? ዲጂታል ማርኬቲንግ ብንሰራ ምንም ብንሰራ ቲክቶክ እና ኢንስታግራም ፌስቡክ ላይ ተካ እየተገለባበጥን ነው። ከአንዱ ወደ አንዱ እየዞርን ነው። ይሴ ግን አይገርምም? የሆነ ሰዓት ላይ ቁጭ ብዬ አይኔ እስኪቀላ ድረስ ቫኬሽን የሄዱትን በርዝዴ ያከበሩትን የተጋቡ ኤንጌጅ የተደራረጉትን ቪውስ አደርግና ብዙ ነገሮች አንዳንዴ ሁሉ ጀጅ ሁሉ እናደርጋለን እኮ። ምክንያቱም ለምሳሌ ትዳሩ የፈረሰበት ሰውዬ ሌላ ሲያገባ ስታይ ከመቼው ትልና የማይመለከት ጉዳዮች በስልክህ መቼ ፈቶ መቼ ያጭቶ መቼ አግብቶ ምናምን like that's none of my business። አንዳንዴ ያንን ነገር ወደ ራሴ ያምጥቼ ለምሳሌ ዛሬ አብሬያቸው ምሰራቸው ሰዎች like 100 ሺዎች እኮ አሁን ያለ ሰው 100 ምናምን ሰው እኮ ሚራክል ነው ለኔ። 2 እና 3ንም ሰው ሳግዝ የሚሰማኝ ስሜት እንደዛ ነው የነበረው። የእውነት ለመናገር ገንዘቡን ስሰራ ከማገኘው ሳቲስፋክሽን ባልተናነሰ መልክቶች ላይክ አንዳንዴ ሁላ ኤግዛጅሬት የተደረጉ ወይ በጣም ግነት የሞላባቸው እንዳይመስለው ሰው ብዬ ማላወጣቸው መልክቶች አሉ። ሊትራሊ ሰዎች ራሴን አገኘሁኝ፣ እንድወጣ ሆንኩኝ፣ እንደዚህ ሆንኩኝ፣ ዛሬ እንደዚህ የምናገረው፣ ዛሬ እንደዚህ የማደርገው አንቺ ነሽ ሰው ሲለኝ ትደነግጣለህ። ሶ በማንኛውም ነገር ውስጥ ዲጂታል ማርኬቲንግ ላይ ብቻ ነው ብዬ አላስብም። ከኛ ቀጥሎ ለሆነ ሰው ይዘን የመጣነው ነገር ሰርቭ እያደረገ ነው ወይ? at the end of the day ሰርቪስ ስለሆነ በቃ ብቻህን እዚህ ዓለም ላይ የምታደርገው ነገር የለም፣ ከሰዎች ጋር ነው። ምክንያቱም ብትሸጥ ገዢ ያስፈልግሃል። ኦኬ ሰው ከመሸጥና ከገንዘብ ከምናምኑ ታርጌት ያለፈ what are you doing for others you know ሰዎች የሰዎች ህይወት ላይ ምን እያስቀመጥክ ነው? ኦኬ ምክንያቱም 6 ዓመት በቢዝነስ ቆይቻለሁ፣ 10 ዓመት በዚህ የኦንላይን ቢዝነስ ቆይቻለሁ ምናምን የሚሉ ሰዎች አሉ። እና በኦንላይን ቢዝነስ ስራዬ ፋይናንሴን ስቴብል አደረግኩኝ፣ በዚህም ተዚህ ያልኩኝ። ለምሳሌ ሲምፕሊ አንድ ሰው በሰራሁት ቢዝነስ ያካበትኳቸው እንትኖች ቶሊዬ ያካበትኳቸው እንትኖች ለምሳሌ የገዛሁት ቤት ካሽ ከብዬ ቤት ገዛው ብሎ ቢያሳየንና በሰራሁት ቢዝነስ እነሱን ቢዝነስ ሰርተው ገንዘብ ማግኘት እንዲችሉ የረዳዋቸው ሰዎች ብሎ ቢያሳየን የትኛው ሀሳብ ይገዛናል? ስለንትና ቤት መግዛት it's not none of my business። ለምን በዛው ህይወት ላይ ምን ኢንፑት አስቀምጠሃል? at the end of the day አንድ ሰው ሊሆን ይችላል it doesn't matter። አንተ አሁን ላይቭ እንደዚህ ራስህን ኤክስፖዝ አድርገህ መተህ ማውራት እና እንትን ማለት ትፈራለህ። ዴቭን ተመልከተው የዛሬ ዓመት በኋላ የዛሬ 2 ዓመት በኋላ እዛ ላይቭ ላይ ቁጭ ብዬ ስትናገር የሰማሁት ነገር ነው ገዝቶኝ ከመንገዴ የመለሰኝ ኦር ደግሞ ዝም ብዬ ጊዜን በዋዛ ፈዛዛ ሳጣፋ የነበርኩትን የመለሰኝ የሚል ብዙ ሰው ይመጣል። ለዛኛው ሪዛልት ግን ዛሬ ዴቭ ራሱን ኤክስፖዝ አድርጎ መውጣት ነበረበት እና ይሄ ነው ብዬ ነው ማስበው እኔ። it's just self ተኮር ይሄ ራሳችን ብቻ ላይ ፎከስ ያደረገ ነገር ጤናማ ነው ብዬ አላስብም። we have to be absolutely ሞር መንፈሳዊ እንዳላደርገው ብዬ ነው እንጂ የሚካፈል ነገር የሚቆረስ ነገር መሆን መቻል አለበት። እሱ ደግሞ ቅድም እንደተናገርኩት ከእንትኑ ጋር ብቻ አይመጣም፣ ላይክ ካንተ ሰክሰስ ጋር ብቻ አይመጣም፣ አብሮት ከግሬስ ጋር ነው የሚመጣው። የሚገርምህ ነገር ላይክ ሊትራሊ አንዳንዴ ከሰዎች መስማት እስከምትፈራ ድረስ በዛ ግሬስ ይመጣል። እሱ ምንድን ነው የሚያመጣው ቢባል ዲጂታል ማርኬቲንግ ስኪሎችን ሰዎች በገንዘብ መማር ይችላሉ። በጣም ግሬስፉል መሆንን ግን ሰዎች በገንዘብ አይገዙትም። ሰዎችን ሰርቪስ ስታደርግ ከእግዚአብሔር የሚጨመርልህ ነገር አለ ብዬ ነው የማስበው እኔ። የሰዎችን ሀሳብ የሚገርም ነው። እውነት ነው። የሚቆርስ ነገር ሊኖረን ያስፈልጋል እንዳልሽው። ከባድ ነው እንግዲህ በተለይ ቢዝነስ ላይ ስትመጪ ያው አብሮሽ ቢዝነስ የሚሰራውን ሰው ወገቡን ማለት ነው የምናውቀውና ተስፋ ማስቆረጥ ምናምን ነው እንጂ ያው የሚቆረስ ነገር እዚህ ላይ ያለመርንም በጣም የሚገርም አይዲያ ነው። እንዳልሽው የሚጨመር ነገር ነው ከእግዚአብሔር ምን ገዝተን የምናገኘው ነገር አይደለም እና አሪፍ ሀሳብ ነው ሮኒ። በጣም እያነሳሽ ያለሽው እኔ በጣም አዶን ነው ሌሎቻችሁ ምን አይነት ስሜት እየተሰማችሁ እንደሆነ ባላቅም እኔ በጣም የሚገርም ነገር እያገኘሁበት ነው ያለሁት። ወደ ዴዲኬሽን ልምጣ። እንግዲህ
እንደዚህ አይነት ቢዝነስ ላይ ገብተን ስንሰራ ትልቁ ነገር ዴዲኬሽን ነው። ዴዲኬትድ መሆን ያስፈልጋል። በተለይ ቅድም እያነሳሻት ኤግዛምፕል ታስቀኛለች። እኔም ስሰማት የራሳችሁ አለቃ መሆን ትፈልጋላችሁ የምትለው ማለት ነው። እሷ ዴዲኬሽን ካልታከለባት ዴዲኬትድ ማንሆን ከሆነ አለቅነቱ ምን ላይ ነው? ቅድም አንድ ኮሜንት አይቼ ነበር አልፏል ኦልሬዲ። ግን ዴዲኬሽን እና ዲጂታል ማርኬቲንግን እንዴት ታገናኛቸዋለሽ? አይ ቲንክ ኦልሞስት በሚባል ደረጃ ሚክስ አደረግነው እንጂ ገልጸነዋል። ቅድም በነበረው ነገር ውስጥ በደንብ ይመስለኛል። እና ላይክ የመጀመሪያው ነገር ቅድም እንዳልከው የራስ አለቃ ከመሆን ቀጥሎ ውደዱት። ላይክ ኦነስትሊ በቃ እንጆይ አድርጉት። አሁን እዚህ ውስጥ እነ ሰርኪና ያለው ቲጂና ያለው ቶለኒና ያለው ብዙዎችን እያየሁኝ ነው። እና የምትወዱት ነገር እየወደዳችሁ ስታደርጉት ስራ አይሆንባችሁ። ለምሳሌ ለዛ ነው ቅድም እንዳልኩ ከገንዘቡ ባሻገር የሰዎች ህይወት ላይ ያስቀመጥከው ነገር ላይክ የሆነ ሰው መውጣት ቻለ ወይ? የሆነ ሰው ራሱን መሆን ቻለ ወይ? የሆነ ሰው 5 ዓመታትን በህይወቱ ሊያዘገይ የነበረውን ነገር አፈጠነው ወይ? ለምሳሌ ከ5 ዓመት በኋላ ሊጀምር የነበረውን ሰውዬ ዛሬ እንዲጀምር ካደረግነው we saved it። ታይሙን ነው ሴቭ ያደረግንለት። ኢማጂን ከ5 ዓመት በኋላ ሪተርኖቹ ነው እንጂ የሚሰበስበው ይሄ ሰው ገና ከስክራች አይማርም፣ ገና ከስክራች አይጀምርም። ዩሴ ሰው ያ የሚሆነው ግን ለምሳሌ ቢዝነሳችሁ ስታስተዋውቁ it's just all about business and business ሲሆን እንትን ይለዋል። ላይክ በተለይ ኮንቴንትንም ይሁን አሁን በቲክታክ ሲሆን ደግሞ ላይቭ ገብተን ፕሮሞት ስናደርግ ቢዝነስን ብቻ አምጥተን ለሰዎች ፊድ ስናደርግ ሰዎች ናቹራሊ ስልቹ ነን አይደል? በተፈጥሯችን እንሰለቻለን፣ የሆነብትም ይለናል። እና ከዛ ይሄ ምናምን ብሎ ኢቭን በጣም ጠቃሚ የሆነውን ነገር እንዳይሰሙን ያደርገናል። ስለዚህ ነገርየውን ግን ስንወደው የወደድንበት ሪዝን ብዙ ነው። ከገንዘቡ አንጻር ብቻ አይደለም ዴቭ፣ በእርግጠኝነት ምክንያቱም አንዳችንም 9 to 5 ኩዊት አላደረግንም። ያው እዚህ ቤት የማትሰሙት ነገር ይሄ ነው። አላደረግንም። እንሰራለን፣ ስቴብል የሆነውን ኢንካም ከስራ ቦታ እያመጣን ነው። ግን ወደዛ ፍሪደማችን ግን እየሄድን ነው። ለምሳሌ እኔ 16 ሰዓት የምሰራ ሰው ነበርኩኝ የዛሬ ዓመት በፊት። አንደኛው ስራዬን ወጥቼ ወደ አንደኛው ስራዬ ስነዳ በቃ በእንቅልፍ ልቤ ነበር ምነዳው። እና ሊትራሊ በእግዚአብሔር ፊት ጸልዬ አውቃለሁ። ምክንያቱም መቼ ነው እግዚአብሔር ሆይ በቃ ይሄ ህይወት ደከመኝ ብዬ። እንዲያውም ይሄ እግዚአብሔር ላይ የምታሳብቡ ሰዎች ብዬ አንድ ቪዲዮ ሰርቻለሁኝ። እኔ እግዚአብሔር ላይ ነበር ማሳብበው። ምክንያቱም ብዙ ሰዎች ጥቂት የማይባሉ ሰዎች በቅርቤ የሆነ ፖቴንሻል ስለሚያዩብኝ፣ ለምሳሌ ለምን ሪል ስቴት አትጀምሪም፣ ለምን ላይፍ ኢንሹራንስ አትጀምሪም የሚሉ እነዚህን ነገሮች ቢዝነስ የዲጂታል ነገር ከመጀመሪያ በፊት ሰምቻለሁ። ምክንያቱም እነሱ ሰዎች ያዩብኝ ነገር ነበር ማለት ነው። እና ምንድን ነው ግን የምላቸው የነበረው እኔማ እኮ አስባለሁ እግዚአብሔር ቢረዳኝ። እንደዛ የሚባል ነገር የለም። መጽሐፍ ቅዱስ ሲናገር የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ነው ይላል። እኔ ባልተዘጋጀሁበት ነገር ውስጥ እግዚአብሔር ይጠብቀኛል። የዛሬ 5 ዓመት ከሆነ የምዘጋጀው የዛሬ 5 ዓመት ነው የሚመለስልኝ። ዛሬ ከሆነ የተዘጋጀሁት ዛሬ ነው የሚመለስልኝ። እኔ በተዘጋጀሁበት በዛ ሰዓት ግን መልሴን እቀበላለሁ። ስለዚህ መሆን ያለበት ብዬ የምለው መዘጋጀታችሁን፣ ሬዲነሳችሁን እንትን ካላችሁን ከዛ በኋላ ወዳችሁት ማድረግ እንድትችሉ ከእናንተ ጋራ ሪሌተብል አድርጉት። ለምሳሌ አንድ ኮንቴንቴ ላይ የዛሬ መኪና እየነዳሁኝ ፖስት ያደረኩት ነው እና የዛሬ ዓመት 16 ሰዓት ነበር የምሰራው። ከአንዱ ስራ ወደ አንዱ ነበር የሚሄደው እና መቼ ነው እግዚአብሔር ወይ ማርኮ ያልኩትን ጸሎቴን ሰምቶ ዛሬ ግን በቀን 6 ሰዓት ብቻ ሰርቼ ከኦንላይን የማገኘው ገንዘብ ከበቂ ውሸት የሌለበት ሪል የሆነ ምክንያቱም የሚያጡን ሰዎች አሉ። እኔ አንዳንድ ጊዜ ራሱ በኦንላይን ነገር ላይ የሚዋሸው ቢዝነስ ነገር ላይ በተለይ ላይፍ ሰርክላቸው ላይ ሰው የለም ብዬ አስባለሁ። ምክንያቱም ሰዎች አሉ የሚያውቁት፣ ወተን እንደምንሰራ ይታወቃል፣ ስራ አለ። ግን ከዚህ በፊት 16 ሰዓት ሰራ የነበርኩትን ወደ 8 ወደ 6 በቀን 5 ወይ በቀን 6 ነው በሳምንት 6 ወይ በሳምንት 5 ቀን ሰራ የነበርኩትን ወደ ሳምንት 3 ቀን ከቀየርኩት this is success አይደለ? ይሄ በራሱ ሰክሰስ ነው። ምክንያቱም የኔ ትልቁ ታርጌት ሚሊዮኖችን ሜክ ከማድረግ በፊት የመጀመሪያው ነገር ወደዛ ጎዳና ሳይን እያሳየኝ ነው ወይ አካሄዴ ያሳያል ወይ እንጂ
ተዘሎ ላይ የሚደረስ ነገር ስለሌለ ማለት ነው። ስለዚህ ወድጄ ሳደርገው ምንድነው ትላንት የነበርኩበትን ላይፍ ሼር አደርጋለሁ። 16 ሰዓት ስሰራ እግዚአብሔር ጋር ያወራሁትን እኔ ነኝ የማውቀው። ዛሬ ከኔ ጋር ሪሌተብል የሆነች ሴት ትኖር ይሆናል። ያንን ኮንቴንቴን ስታይ ትገዛዋለች፣ ሀሳቡ ይገዛታል። ኦኬ አሁን ተነስቼ ግን 9 to 5 ኩዊት ያደረግኩበትን 9 to 5 ኩዊት ስንት ኮንቴንት ነው 9 to 5 ኩዊት የምናደርግባቸው ኮንቴንቶቻችን ራሱ ኦልራይት ሶ አንዳንዴ ኮንቴንት ኮንሴፕቱ ራሱ ላይክ የተቀዳ ይሆናልና ሜክ ኢት ሪሌተብል ሲሆን ደግሞ አውተንቲክ የሆነ የራሳችሁን ሪል ላይፋችሁን ማለት ነው የእናንተ የሆነውን ነገር ሼር ማድረግ ነው። ስለዚህ የማደርገው ነገር ምንድን ነው? እኔ እንጆይ አድርገዋለሁ። በቃ እንጆይ ነው የማደርገው። ከዛ መጥቶ አንድ ሰው ያንን ባልሹ ነገር ውስጥ በረታው ሲለኝ ደስ ነው የሚለኝ። በቃ ኤኒቲንግ ሼር አድርጌ ያንን ነገር ከራሳቸው ጋር አያይዘው በዛኛው ኮንቴንት ሁሉ ሰው ቢዝነሳችንን ጆይን ያደርጋል ማለት አይደለም። በነገራችን ላይ ግን ሰዎች ቢዝነሳችንንም ጆይን ሳያደርጉ እኛን አዘ ብራንድ ግን እንዲቀበሉን እንዲገዙት ሀሳባችንን ነው። ምክንያቱም ቢዝነሳችንን ገዢ ብቻ ሳይሆን ቢዝነሳችንን ሰፖርት አድራጊዎችንም እንፈልጋለን አይደለም። ምክንያቱም እኔ አሁን ላስት ይር ስጀምር የሚያይ ሰው በእርግጠኝነት የዛሬ 5 ዓመትም ካየኝ ስለኔ ቢዝነሴን ጆይን ሳያደርግ የሚለው ነገር አለው። ኢቨን በኢን ፐርሰን የነገሩኝ ሰዎች አሉ። 2 ሰው ላይቭሽን ሲከታተል ነው ያየሁሽ። እዛኔም ስለ ቢዝነስሽ ታስተዋውቂያለሽ፣ አሁን ደግሞ በዚህ ሁሉ ሰው ታጅበሽም ቢዝነስሽ ታስተዋውቂያለሽ። ሰዎች ከአንቺ ቢማሩ ቢዝነስ ውስጥ የላችሁም እንደዛ ያለችኝ እህት አይ ቲንክ ሳቢ እዚህ ሰር ካለች ዊትነስ ነች። ምክንያቱም እዛን ቀን እሷ እህት እሱን ምስክርነት ስትነግረኝ ሳባም ነበረች ነው። ሰዎች ያዩናል። ኦኬ ኦቨርናይት ዘላችሁ ይሄንን ሜክ አደረኩ ብትሏቸው ሪል አይደለም። እውነት ያልሆነ ነገር ደግሞ ያስታውቃልም፣ ሰው የማይገዛው ሰው ውሸትንም እስከ መቼ ነው የምናስኬደው? ሰዎች አካሄዳችንን ያዩታል። አካሄዳችን በራሱ ፐርሰናል ብራንዳችን ስለሆነ ሰዎች ይገዙታል። ኢቨን ቢዝነሳችንን ጆይን ባያደርጉ ዳት ባይ ኢትሰልፍ አይ ኖ ሄር ከየት እንደጀመረች መባል አትፈልጉ? ዴቭ ከየት እንደጀመረ አውቀዋለሁ። በዚህ ስቱዲዮ ውስጥ እንደጀመርክ የሚያውቁ ሰዎች በእርግጠኝነት ሌላ ስቱዲዮ ውስጥ የዛሬ 5 ዓመት ቢያዩ they don't get surprised። ገብቶሃል? እሱ ነው። እና ብዙዎቻችን ግን ሰዎቹ ሚሊየን ቪው መደረግ ከመጀመራቸው ነው የሚመስለን የጀመሩት። አይደለም። ሰዎቹ 0 ፎሎወር ከነበራቸው ጊዜ ነው የጀመሩት። ሰዎቹ ማንም ሀሳባቸውን ሰፖርት ባላደረገ ጊዜ ነው የጀመሩት። ኦኬ እራሱ እኔ ምን እላለሁኝ የምንነግረው ታሪክ ከሌለ እውነት ለመናገር ለምሳሌ አንድ ሜዲካል ዶክተር እዚህ ላይቭ ላይ ቁጭ ብሎ አብሮት ደግሞ አንድ የሆነ ሰዓት ላይ በከባድ በሽታ ዳያግኖስ የተደረገ ሰው ቁጭ ቢልና ዶክተሩ ይሄ በሽተኛ ከበሽታ እንደዛ አይነት ካለበት በሽታ ለትሰይ ምሳሌውን ራሱ ለምን ጥሩም ባይሆን ካንሰር ብለን አንልም። some sort of cancer የካንሰር ዶክተር የሆነ አንድ ዶክተር እሱ በሽተኛው የነበረበትን ካንሰር እየጠቆመ ከዛ የምትድኑት በዚህ መንገድ ነው እንደዚህ አይነት ነገሮችን አድርጉ ቢልና በሽተኛው ግን በዚህ ካንሰር ተጠቂ ነበርኩኝ ከዚህ ካንሰር ራሴን ነፃ ያወጣሁት ይሄን አድርጌ ነው ቢል ሰው ሁሉ ማንን ነው የሚሰማው? በበሽታው ተጠቅቶ ነፃ የወጣውን ሰውዬ ነው። ይሄ በትምህርት አካብቶታል። ይሄማ ኦልሬዲ ሄዶ ሊማር ሊያቅ ነው ሄደው። ምንም የሚደንቅ ነገር የለም። በሽተኛው ግን ፎር ሪል ከህይወቱ የተካፈለውን ነገር ነው ሼር የሚያደርገው። ዩሲ ፊሊንጉን ያውቀዋል፣ የደከመበትን ያውቀዋል። አይ ሃቭ ቱ ላይክ ከዚህ ካንሰር ቤት አድርጌ መነሳት አለብኝ ያለባቸውን ቀናቶች እሱ ነው የሚያውቀው፣ ዶክተሩ አያውቀው። ዩሲ ኖ ስትረስ አታርግ ራስህ ሊለው ይችላል ዶክተሩ። በሽተኛው ግን ስትረሱን እንዴት ማኔጅ እንዳደረገ እሱ ነው የሚያውቀው። ሰዎች ዝም ብሎ ኦቨርናይት ሰክሰሳችሁን ሚሊየን ሜክ አደረጉ ስትሏቸው they don't get surprised። ሚሊየኑን ሜክ ለማድረግ የሄዳችሁበትን መንገድ ግን ያ ዴዲኬሽናችሁን፣ ዲስፕሊናችሁን ኤቭሪቲንግ ያሳያቸዋል። you see that picture ሳታወሩ ይነገራቸዋል። እናንተ ኤክስፕሬስ ሳታደርጉት ሰዎቹ ይነግሯቸዋል። ፐብሊክሊ እኔ አሁን ዴቮ ራሴን ሪከርድ ማድረግ የምፈራው ነገር ፐብሊክ ነበረ። አንድ ወቅት ላይ ምን አደረግኩኝ? ፐብሊክ ለፐብሊክ ነው በቃ ኮንቴንት የምቀርጸው። ኮፊ ሃውስ ይሄዳለሁ፣ ትራይፓዴን አስቀምጣለሁ፣ ላይክ አወራለሁ፣ ድምፄ ደግሞ ከፍ ያለ ነው። እንደዛ ዋይ እራሱ መጠየቅ የጀመርኩት ምንድነው ፐብሊክሊ እንዳላወራ የሚያደርገኝ? ምክንያቱም ፐብሊክ አታውሪ አልተባልኩም፣ የከለከለኛ አካል የለም። ውስጥ ኢንሳይድ ግን አታውሪ የሚለኝ ሆልድ የሚያደርገኝ ማንነት እሱ ምንድን ነው? ከሱ ሰውዬ ጋራ ከሷ ሴትዮ ጋራ ፍች ማድረግ መቻል አለብን። ምክንያት እሱ የማያሳድገኝ ከሆነ I have to dump it in the garbage. That's it.
ሁልጊዜ የምምለው አንድ ነገር ምንድነው በሄድንባቸው መንገዶች አሁን እንግዲህ ግልጹ ልንናገር አይደል 34 ዓመቴ በ34 ዓመት ውስጥ እንግዲህ የተሸከምኳቸው ከፋሚሊ ሊሆን ይችላል ከትምህርት ቤት ከኮሚኒቲ ከምናምን ይዣቸው የመጣዋቸው ነገሮች ሮሚ የምትፈልገውን ህይወት እንድትኖር ካላገዛት ወዴት መሄድ አለበት? ወደ ጋርቤጅ። that's not serving me ሁልጊዜም ነው የምለው አገልግሎት የማይሰጥን እቃ ቤታችን ውስጥ እንደማናስቀምጥ ሁሉ አገልግሎት የማይሰጡ ማንነቶች ከኛ ውስጥ መውጣት መቻል አለባቸው። ፔሪድ ፐብሊክሊ ልትቀርጽ ስትል ልብህ እንዲመታ የሚያደርገው ያ ውስጥ ያለው ነገር we have to ቁጭ ብለህ ዲስከስ ማድረግ አለብን። what's wrong ማን ተናገረኝ ማን አፈጠጠብኝ ሰርክሉ ላይ ማንም ምንም ያለኝ ሰው የለም። ሰው ይሄ ነገር ምክንያቱም ፐብሊክሊ የሆነ what if ሚሊዮኖች ፊት ተናገሪ ብባል you see አሁን ለምሳሌ ሊቭ ጉድ ውስጥ ፕላቲኒየም ነኝ ዳይመንድ ሂት ሳደርግ የዳይመንድ ኮድ አለ በየሀገሩ እንጠራለን። ሶ ፐብሊክሊ ሚሊዮን ፊት ቆሜ ሺዎች ፊት ቆሜ ማወራዋ ሮሚ 3 ሰው ኮፊ ሃውስ ውስጥ ስላለ ከፈራሁኝ ያቺኛዋ ሮሚ ግን ገና ከሺዎች ጋር ልታወራ ነው። ሶ አይ ሃቭ ቱ ጌት ላይክ እዚህ ጋር ነው ከዛችኛዋ ጋር መፋታት ያለብኝ። that's it እና የምለው ነገር is just dump not only ሰርክላችሁ ላይ ያለው ውስጣችሁ ላይ ያለው ያ ነገር ራሱ ወደምትፈልጉት ማንነት እየሰራችሁ ካልሆነ you have to dump it in the garbage. that's it የአስራ ምናምን ዓመት የፌስቡክ አጠቃቀሜ ለኢንስታግራም ምንም አልጠቀመኝም። ከዛ ወደ ቲክቶክ መጣሁኝ አልጠቀመኝም። ሰው ዳምፕ ማድረግ ነበረብኝ። that's it አሁን ፌስቡክ ላይ በስንት ጊዜ አንዴ ነው የምትገቢው ብትለኝ ሚስጥር ሁሉ ጊዜ ትቆጣኛለች። ፌስቡክ ላይ በቃ ሬርሊ ነው የምገባው። አይ ቲንክ ትራውማታይዝ ሆንኩ መሰለኝ ጊዜን እድሜን በልቶታል እያልኩኝ ማለት ነው። ይሄን ላይ ሆፕፉሊ እንግዲህ ዋው የቀረበው ነገር አለ ያስባለሁ። በጣም ተመስጬ ነው እየሰማሁ የነበረውና የሚገርም አይዲያ ነው እያነሳሽ ያለሽው። አሮ ነው ባይ ዘ ዌይ ይሄ ነገር ሌሎች ጋር በኮርስ መልክ ተሽጦ ምናምን ነገር ነው የምታገኙ የነበረው እና ዛሬ ሮሚ ጋር ገብታ እንግዲህ እያካፈለችን ነው። በጣም እናመሰግናለን። የሚገርም ነው ባይ ዘ ዌይ የማንፈልገውን ነገር አውጥቶ መጣል ይቻላል። ባለፈው ላይቭ ላይ እየተናገርኩ ነበር። እጃችን ላይ ያለው ስልክ ካምፓኒው ሲያዘጋጅልን ላይክ ሴቲንግ ላይ ፋክተሪ ሪሴት የሚል ነገር አለው። ላይክ አንዳንድ ነገሮች ስልካችንን ገብተው ቢዚ ሲያደርጉት ማስተካከል ሳንችል ቫይረስ ምናምን ሲኖርበት ምንን በቃ ቢዚ ሲሆን አክሰስ ሲያቆም ያንን በተለምድን ያዘጋጁት ሪሴት እንድናደርገው ነው። ላይክ ወደ መጀመሪያው ወደ ፈጣኑ ታይም ላይ እንዲመለስ ማለት ነው። ስለዚህ ሪሴት ስናደርገው በጣም ወደ ነበረበት አቋም ይመለሳል ማለት ነው። ስለዚህ at the same time አይምሮአችን ላይ ብዙ የገባ እኔ አሁን በቃ በጣም የምፈልገው ሆም ብዬ ፐብሊክ የሆነ ቦታ ላይ ሄዳለሁ አሁን ፈልግና ማለት ነው ወይ ጮሃለሁ ወይ የሆነ ነገር አድርጌ ቪዲዮ መቅረጽ አይቀርም። የምሬ ነው በእውነት በጣም ስፓርክ ነው ያደርግሽኝና ሶ ሪሴት ማድረግ እንችላለን ማይንዳችንን። ማንንም እኮ ምንም ባይ ዘ ዌይ እኛ አይምሮአችን ላይ የሚፈጥርብን ነገር ነው እንጂ ሰው እኮ ስለኛ ዴንታም የለውም። ማንም ሰው ኬር የለውም። ዋው ካላንደር ፈልጌ ሰው ያለበት ቦታ አንድ ጊዜ ደግሞ ላይቭ ስገባ የሆነ ወጣ ብዬ ምናምን ሰዎች ወክ የሚያደርጉበት ሰፈር ላይ ላይቭ ገባለሁ። እንደዛም ማድረግ ነበረ። so which is like እኔ ላይቭ ላይ ያወራሁኝ ነው እንግዲህና ያው ነጮች ደስ የሚለው ነገር ይመጡና what are you doing ምናምን ይላሉና መጣ ማለት ነው ሰውዬ what are you doing ሲለኝ I'm just posting my live so I'm promoting my business. what business do you have like ሼር ራሱ ያስደርገዋልና እንደዚህ እና ነው ያ go for it good girl ምናምን ብሎ ሄደ ማለት ነውና it's like አንዳንዴ ይሄንን ስናስብ እንደዚህ እንድናስብ እፈልጋለሁ። like እዛ የምንደርስበት ቦታ የማይገባን ሆነን አይደለም። like የምንፈልገው ለመድረስ የምንፈልግበት ቦታ የማይገባን ሰዎች ሆነን አይደለም። we all deserve የሚገርመው ነገር we all deserve ግን እንደሚገባ ለምሳሌ እግዚአብሔር ሆይ ይሄን ነገር ስጠኝ ብለን እንጸልያለን። ለሱ ነገር ግን ራሳችንን አናዘጋጅም። ቅድምም እንዳልኩት ነው የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ነው እንደሚል እግዚአብሔር ቃል እኛ ዝግጁ አይደለንም። ላይክ ሚሊዮኖች ፊት ለማውራት ዝግጁ አይደለህም። ሺዎች ፊት ለማውራት ዝግጁ አይደለህም። ዴቦ ይሴ 80 ወይ 70 ሰው ምናምን ላይቭ ላይ ሲከታተለን ምናምን ራሱ በቃ ነርቨስ ምናምን ሆነን የሆነ ነገር እነዚህ ሰዎች ደግሞ ጠረጴዛ ላይ ቁጭ ብለው ምናምን ኢማጂን ካረግናቸው ደግሞ ምናምን ነገር
ግን ቢዝነሱን የጀመርከው ምን ለማድረግ ነው? ዳይመንድ ሂት ለማድረግ ሚሊየን ከሚሰሩ ሰዎች ጋር ለመገናኘት አይደለ? ሶ ዩ ጀስት ኢሜጅ ዮርሰልፍ። እዛ ጋር ስትደርስ ግን ይሄ ዴቭ እንዴት ነው የሚያወራው? ይሄ እንዴት ነው ራሱን ሪፕሬዘንት የሚያደርገው? እንዴት ነው ላይክ አር ዩ ዳት ፐርሰን ነው። በቃ እዛ ጋር ለመሄድ አሁን 3 እና 4 ሰው ነው በሰርክላችን ኮፊ ሃውስ ቁጭ ብለን ቪዲዮ ብንቀርጽ የሚያየን። ሶ and they don't even know me። ገብተዋል። እኔ ግን መቅረብ የምፈልገው ዳይመንድ ሂትስ አደርግ ምናምን ባይዞ አም ሶ ሲሊ ላይቭ ራሴን ቪዲዮዎች ቀርጬ አስቀምጫለሁ። ዳይመንድ ስፒች ምናምን ሳደርግ ማለት ነው። ዳይመንድ ስፒች ሳደርግ ምናምን ሲሄድ አጀማመሬ ምን እንደሚመስል ምክንያቱም ራሴን የጠየኩት ነገር እንግሊዘኛ የራሱ በዛ ሁሉ ሰዎች ፊት በቂ ነው ወይ? So I have to practice. Yeah. ዛሬ ፍሪደም አበሻዎችን በቃ you guys are በጣም ነው አመሰግነው for the gifts for the love የእውነት you guys are amazing እና የምሬን ነው የምነግራችሁ ቢዝነስን ሳስብ ላይክ እንደዛ ምክንያቱም አንድ ጊዜ የሆነ ኔትወርክ ማርኬቲንግ ቢዝነስ ውስጥም ገብቼ ነበርና እሱ ኔትወርክ ማርኬቲንግ ቢዝነስ ላይ ምን አይነት ነገር አለ ፕሮፌሽናል ድረስ ላይክ የድሬሲንግ ኮድ አላቸው የሆነ ድረስ የምታደርገው ኤቭሪ ሚቲንግ ፍሪ ሚቲንግ ዊክ ምናምን ትሄዳለህ ስትሄድ እንደዛ ነው ለብሰህ መሄድ ያለብህ ከዛ እንደዛ ነው ለብሼ የሚሄደው ተጨናንቄ ማለት ነው ከዛ ቀጠለና ደግሞ አኑዋል እንትን ነበራቸው ፕሮግራም ነበራቸውና ፕሮግራሙን ትራቭል ማድረግ ነበረብኝ ትራቭል አድርጌ ሲሄድ ማለት የምትረቅጥበት የለም አዳራሹ ውስጥ መሬት የለም ማአት ህዝብ ነው ያለው የየሀገሩ ባንዲራ ነው ላይክ የየሀገሩ ሚስ በዛ ቢዝነስ ላይ ቶፕ ሌቭል የደረሱ ሰዎች ባንዲራቸውን ይዘው ያን ጊዜ ግን የቀናሁት ቅናት ላይክ ሆነስትሊ የኢትዮጵያን ፍላግ እንደዚህ መቼ ነው ቢዝነስ ሰርቶ ሰው ፍላግ ይዘው የሚሄደው እና I'm so proud of you guys እንደዛ ያደረጋችሁ ሰዎች የምትሰሙን ከሆነ thank you በጣም ማለት ነው ምክንያቱም ላይክ የሆነ ቦታ ላይ እንደዛ ደግሞ መታወቅ መቻል አለብንና ያን ጊዜ በቃ ቀናው ነው ምልህና ግን ሳያቸው ዞር ብዬ ላይክ በዛ ሰዓት አሁን በዳይመንድ ላይ የደረሱ ምናምን ሰዎች በዛ ሁሉ ሚሊየን ህዝብ ፊት ንግግር ያደርጉ ነበረ እና I ask myself am I ready for this you know የምፈልገው እሱን ለዛ ነገር ግን ዝግጁነት ከሌለ it's not gonna work አትሌቶቻችን ማራቶን ራን አደርጋለሁ ብሎ የ5000 ውድድርን የሚያሸንፍበትን ብቻ ትሬኒንግ አያደርግም so we have to make sure ለምንፈልገው ለዛ ከፍታ ሬዲ የሆን ነው ወይ that's it ወይስ ለለቷ ነገር ናች ነውና የሚገርም ነው how many business are in many business የሚገርም ነው እንግዲህ ጥያቄን እየጨረስኩ ነው ያለሁት በጣም በቃ የሚገርም እውቀት ነው እያገኘሁ ያለሁትና በተለይ እዚህ ጋር ሁለት ጥያቄዎችን አያይዤ ልጠይቅሽና ምናልባት ገስት ላይ እየሰሙ ያሉ ሰዎች የራሳቸው ጥያቄ ካላቸው እነሱ እንቀበላለን ታይምሽን ግን አንወስድም ኢንኬዝ ታይም ካለሽ ነው ምን ያህል ደቂቃ አለሽ ኦኬ አንድ 20 ደቂቃ ይኖረኛል ያ 25 ደቂቃ እቺኛዋን ላይክ በ5 ደቂቃ ውስጥ እንጨርሳታለን ሁለቱንም ጥያቄ አያይዤ ልጠይቅሽ አሁን በተለይ በዚህ ሰዓት ላይ እየተፈጠረ ያለ አንድ ጄኔሬሽን አለ ወይም አስተሳሰብ አለ ብዬ ልውሰደው ላይክ እንደነዚህ አይነት ስራዎችን እንደነዚህ አይነት ኦፖርቹኒቲዎችን ባላቸው እድል መጠቀም እየቻሉ ግን ያንን ነገር የማይፈልጉ አስተሳሰብ የሚይዛቸው ላይክ ማይንድ ሴት የሚይዛቸው ብዙ ነገር አለና በተለይ አሁን በዚህ ሰዓት ላይ ላሉ ወጣቶች አይምሮ ላይ መቀየር አለበት ብለሽ የምትዩ አስተሳሰብ ምንድነው የመጀመሪያው የመጨረሻውና ፈኒው ነገር ምንድነው ወደ 10ዎቹ እድሜ ብትመለሺ ማስተካከል ነው ትፈልጊው ነገር አለ ወይ ምንድነው ማስተካከል የምትፈልጊው ሁለተኛውን ልመልስልህ 10ዎቹ ላይ ብመለስ እንግዲህ የዛሬ 10 ምናምን በኋላ ልትመልሰኝ ስለሆነ ፌስቡክን ቶሎ ለመመለስ ቸኩለሻል ላይ ቶሎ ለመሰለ ሁሉ ጊዜ ቁጭት የሚባል ነገር ስላለና አስበኸዋል ምንም አይነት ፕሮግራም ሳይኖረኝ የትኛውንም ሶሻል ሚዲያ ስልኬ ላይ አልጭንም ላይክ ወደ ኋላ ብመለስ ምንም አይነት ፕሮግራም እንዳልኩህ ነው እያንዳንዱን ፕላትፎርሞች የጫንኩበትን ነገር ስነግርህ ፌስቡክ ሲመጣ ፌስቡክ መጣ ፌስቡክ የሚባል ነገር አለ ተብዬ ነው እንጂ ፌስቡክ ላይ ምን ይደረጋል ምንድነው የምናደርገው ምንም አያድንክሉ ማለት ነው ይሴ ከዛ ደግሞ
እሱ ፕላትፎርም ለምን ሰርቪስ እንኳን እንደሚውል አለማወቅ። ኢንስታግራም ላይም ቲክቶክ ላይም ሴም ቲንግ እኔ ደጋገምኩት። ስለዚህ ኤኒ ፕላትፎርምን ሰዎች እንትን ሲሉ ሶሻል ሚዲያን እንትን ሲሉ ምንድን ነው የሚል ነገር ራሳቸው የሚጠይቁ ራሴን ወደኋላ ብመልስ ያን ነው የማደርገው። በእርግጠኝነት ዛሬ የምታወራው ሮሚ በብዙ ስኬታማ ትሆን ነበረ። ምክንያቱም ሶሻል ሚዲያ የበላው እድሜያችን ቀላል አይደለም። ምንም ማንወሻሸው ነገር የእውነት ማለት ነው። የሰዎች ጉዳይ ምናማ አይመለከተን ነገር እና እሱን ነበር ማስተካክለው ብዬ አስባለሁ። ፎር ሹርም ደግሞ ሁለተኛ ላይ የመጀመሪያ ጥያቄ ግን ምንድን ነው የነበረው ወጣቱ ማይንድ ሴት ላይ የሚለው ነገር ይሄ ሳይሰራ ማግኘት የሚባል ኮንሰፕት መጥፋት አለበት ብዬ ነው የማስበው። የኦንላይን ብሎ ቀጥሎ ምን አለ? ስራ በቃ የሚሰራ ነገር አለ። ሰው ቅድም እንዳልኩት ነው ፓሲቭ ኢንካም ያገኙበታል። ኤትሲ ላይ ይሄን ጨኝ የላቸው ያለው ሰውዬ ዩሲ ስራውን እየሰሩ አይደሉም። ስራውን የሚሰራላቸው ሌላ ሰው ነው። ለዛ ለሚሰራው ሰውዬ ግን ገንዘብ ይከፍላሉ። ከዛ ሰውዬ የሆነ ሰዓት ላይ ዲሰፒር ያደርጋል እንደፈለገ። ምክንያቱም ዴቭ ባንተ ስኬጁል እኔ ቀኔን ልመራ እችላለሁ እንዴ? አልችልም። ይሴ ለዚህ ይሄ ሰውዬ ባይ ኤኒ ሚንስ ባይመቸው ኦር ሌላ ቢዝነስ ጀምሮ ኦር የራሱ ዓላማ ኖሮት ሀሳቡን ቢቀይር there's nothing እጃቸው ላይ የቀረ ነገር ማለት ነው። ስለዚህ ማሰብ ያለባችሁ ነገር ምን እየሰራሁኝ ነው? ምክንያቱም የሚሰራ ነገር ኤቭሪ ታይም በምንሰራበት ነገር ውስጥ እንሰራለን እናኛ ማለት ነው። ምክንያቱም የሆነ ነገር ስትሰሩ አብራችሁ ነው የምትሰሩት። ቪዲዮዬ 5 ደቂቃ ያወራሁበት ቪዲዮ ዛሬ ግን like I make sure ከ30 ሰከንድ ቪዲዮ አያነሰ ቪዲዮ እንድሰራ 5 ደቂቃ መቀረጽ እንደሌለበት ያወቅኩት መቅረጽ ስለጀመርኩ ነው። ኦኬ ቪዲዮ ሰላም እንዴት ናችሁ? ሮሚ ይባላለሁ። ዛሬ ልነግራችሁ የመጣሁት ሲል የነበረው ቪዲዮ እንትቼ ዛሬ ቀጥታ ወደ ሀሳቤ የገባሁት ለካ ኮንቴንት ክሬት ይደረጋል ብዬ ሳስብ ሁክ የሚባል ነገር አለ። ሁኩ ደግሞ ከ2 እስከ 4 ሰከንድ ሰዎቹን ቆም ማድረግ ነው። ያለበለዚያ አይመለከቱሽም አይሰሙሽም ብሎኛል ማለት ነው። ዩሲ ስለዚህ አልጎሪዝሙ መረዳት፣ ኮንቴንትን መረዳት፣ ፕላትፎርሙን መረዳት እራሱ ስራ ነው። ሳትሰሩ የምታገኙት ነገር ሁል ጊዜ አት ዘ ኤንድ ኦፍ ዘ ዴይ ኪሳራ ውስጥ ነው የሚጥላችሁ። ይሄ የተረጋገጠ ነው። ስትሰራ ምን ይሆናል መሰለ ዴቭ፣ የሆነ የምትሰራው ነገር ሲኖር ኤቭሪዴይ የሆነ ነገር የምትሰራው ነገር ሲኖር አንተ እየተሰራህበት ስላለህ በማንኛውም ሁኔታ ውስጥ የሆነ ስጋት አይገባብህም። ለምሳሌ የምንሰራው የአፊሌት ማርኬቲንግ ላይ ሰዎች ካለፈ ኤክስፒሪየንሳቸው ተነስተው መጥተው ምን ይሉናል መሰለ፣ ይሄ ካምፓኒ አሁን ቢዘጋስ? እንዴ ይዘጋ። እኔ እኮ ይሄን ካምፓኒ አልሜ አይደለም ቢዝነስ የጀመርኩት። እኔ ማአት ነገሮች ኦንላይን ላይ የሚሸጥ ኦንላይን ላይ መገበያየት የምችለው ኦንላይን ላይ ማርኬት ማድረግ የምችለው ነገር ማአት ነገር ነው ያለው። ራሴን ከካምፓኒው በላቸው የኔ ቫልዩ ካምፓኒው እኮ በእኔ በኩል ነው ፕሮሞት እየተደረገ ያለው። ስለዚህ ካምፓኒው ስለመጥፋቱ የማያሳስበኝ እየሰራሁኝ ስላለሁኝ ነው ማለት ነው። ይሄ እና የሆነ ነገር ከስጋት ጋር እንዲኖሩ ያደርጋቸዋል። አሁን ብዙ ቢዝነስን በተለይ ኢንስታግራም ላይ ማአት ታሪኮችን ነው የሚነግሩኝ። እንደዚህ ብዬ 10,000 ተበላው፣ 20,000 ተበላው፣ 30,000 ተበላው። ታሪኩን ዲፕ ዳውን ስትሰማ ግን ገንዘብ አስገባ አሉኝና ከዛ ገንዘብ አስገብቼ ስል ይወልድልሃል፣ ከዛ እሱ ገንዘብ እንደዚህ ይሆናል ምናምን። ከዛ ምን ሲሆን ነው ገንዘቡ የሚወልደው? ምን ሲሆን ነው ገንዘቡ ትርፍ የሚሰጠኝ? አንተ ምን ስለሰራህ ነው? ምን እየሰራንበት ነው ገንዘቡ እንዲሰራ? እኔ ምንም ስፔሻል ፐርሰን አይደለሁኝም። ገንዘቡ ሄዶ እኔ እዛ ውስጥ ስለገባውኝና እኔ ገንዘብ እንትን ስላለ 10,000 ገንዘቤን ወደ 20,000 እያደረጉ የሚሰጡኝ እና you have to make sure የኦንላይን ስራን መስራት ስራ የሌለበት ነገር አታድርጉት። ቅድም ብለነዋል። ኩዊክ ላይክ ይሄ ምንድነው ኦቨርናይት ሰክሰስ ምናምን አታድርጉት። እሱ ለስካም ነው የሚያጋልጣችሁ። በቃ at the end of the day የሆነ ትጭበረበራላችሁ። ምክንያቱም ሁሉም ሰው ሊያገኛችሁ ከፈለገ አቅልሎ ይነግራችኋል። የሚሰራ ነገር የለም it's so simple ምናምን ይላችኋል። and you have to do something የሆነ ነገር ማድረግ አለባችሁ። ዋው በጣም ደስ የሚል እንግዲህ ለወጣቶች በጣም አሪፍ ነገር ነው የተናገርሽው ብዬ አስባለሁ። በጣም በተለይ ቁጭ ብለን ዝም ብለን ቲክቶክ ላይ ይሄ አንድ አንበሳ አንድ ነብር እያለን ለምንውል ሰዎች ከሰማነው አሪፍ መልእክት ነው ብዬ አስባለሁ። it's just ዘመናዊ ልመና ብዬ ነው ማስበው በእኔ አስተሳሰብ ማለት ነው።
we have to work በጣም መስራት መንቀሳቀስ መቻል አለብን እና እየተንቀሳቀስን ያለን በጣም ይመቻችሁ። እንደው የመጨረሻ አንድ 2 ደቂቃ ልስጥሽና በተለይ እኛን ያገናኘን ቢዝነስ ቀደም አንዱ ጥያቄ ስንት ቢዝነስ ላይ ነው ያለሽው የሚል ሀሳብ ተነስቶ ነበር። የመጨረሻ ሀሳብ እስቲ እንደው ለቤተሰቦቼ 108 ሰው ቁጭ ብሎ እየሰማን ነውና ስለ ሊቭ ጉድ አንድ አጭር ነገር በይና ምናልባት ካገኘን ያለሽ ስለ ሊቭ ጉድ አረ በጣም ስለ ሊቭ ያ ሶ በመሰረቱ አሁን ላይ ከረንትሊ አሁን ያለውበት ምስራቅም ስለጠየቀች ማለት ነው at this moment 3 like actively መስራቸው 3 የኦንላይን ቢዝነሶች ናቸው ያሉኝ ሰው ዲጂታል ፕሮዳክትን መሸጥ ከዛ በመቀጠል ደግሞ አፊሊየት ሆኖ ደግሞ ከሊቭ ጉድ ጋራ መስራትና ከሌላ ደግሞ አብሮ አፊሊየት መሆን የማይጠበቅ ግን once in a while የፈለኩትን ፕሮዳክት ወስጄ ፕሮሞት ማድረግ ከምችለው ካምፓኒ ጋራ ደግሞ መስራትና ሌላ ቢዝነሶችንም ግን የመጀመር በቂ የሆነ ጊዜ እንዳለኝ አስባለሁኝ። ፍላጎትን በጣም አለኝ። እሱን በጣም መጀመር የምፈልገው ቢዝነስ አለ። የሊቭ ጉድ ቢዝነስን ፕሮሞት እናድርጋ ልንገራችሁ እሱን። የሊቭ ጉድ አጀማመሬ እንዴት መሰለኝ? ነጭ ሁላችሁም ታውቋታላችሁ። ዳንኤላ ናት። የ20 ሰከንድ ቪዲዮ ነው ቪዲዮዋ ማለት ነው። ላይክ ሪል ነው ብሎ ለመቀበል ራሱ ይቸግራል። እንደዚህ ካናዳ ስላለች መሰለኝ ከሎኬሽን አንጻር ያመጣልኝ እና ብዙ ጊዜም ደግሞ የኦንላይን ቢዝነስ ምናምን ስለሆነ ፎሎ ማድረጋቸው ሰዎች ከዚህ ጋር ሪሌት ያደረገ ስለሆነ የእሷንም ኮንቴንት አመጣብኝና ያ ስኬፕቲክ የሆናችሁ ሰዎች እና ሁሉ ነገር ፌክ የሚመስላችሁ ሰዎች ስክሮል አድርጋችሁ ማለት ትችላላችሁ ነው የሚለው። ኦልራይት አሁን ማውራት እንችላለን። do you pay Netflix? do you pay Amazon? do you pay this membership? So there is a company who pays you when you pay membership for $10. በቃ እቹ ነው 20 ሰከንድ እቹ ነው። so just call to action ነው ምን ይላል? just drop emoji ነው ምናምን like silly ነገር ማለት ነውና ድሮፕ ኢሞጂ አድርጌላት አልመለሰችልኝም ማለት ነው። አልመለሰችልኝም። ከዛ በኋላ ቆየችና 2 ቀን ምናምን ቆይታ መለሰችልኝ። ስትመልስልኝ ወደ ፌስቡክ ላከችኝ። ኮሚኒቲ ያላቸው ከፈለጋችሁ አይ ቲንክ አሁን ስሙ ተቀይሯል እንጂ ምንድን ነበር የሚለው something የሆነ ትልቅ ኮሚኒቲ ነው 100,000 ምናምን ያለበት። ወደዛ ላከችኝ። እዛ ሄጄ I'm interested አልኩኝ። ኢቭን እንግዲህ እኔ አም ሶ ኢን ራሽ ለመጀመር ፈልጌያለሁ። ምክንያቱም $10 የሚለው ኮንሰፕት ብቻ ነው የሰማሁት። ምንድነው ካምፓኒው? ምንድነው የሚሸጠው? ምንድነው የሚሰማው? አሁን እኮ እኛ ቢዝነሱን ፕሮሞት የምናደርግበት መንገድ እኮ በስሙዚ መልክ በቃ በስትሮ ወፍሯል ቀጠን ላድርገው ብለን እኮ ነው የምናስተዋውቀው። ላይክ ሊትራሊ ማለት ነው። እና ይሄ ፌብሩዋሪ 3 ነው በነገራችን ላይ በዚህ ዓመት ፌብሩዋሪ 3 ነው እንግዲህ ይሄን ቪዲዮ ያየሁት። ከዛ በኋላ ነው ፌብሩዋሪ 3 ሳይሆን ፌብሩዋሪ 3 እሷ ሊንኳን የላከችልኝ ነው። ሊንኳን ላከችልኝ። ሳይን አፕ አደረግኩኝ። ሳይን አፕ ነው ፌስቡክ ላይ ስጽፍልኝ first time registration is $40. every month you pay $9.95 US dollar ነው ያለችው። ካናዲያን ስለሆንኩኝ እንዳቅ ማለት ነው። what is the company? what do I do? ምናምን ነገር የለም። ግን ከዚህ በፊት ላይ የዲጂታል ማርኬቲንግ ትሬኒንግ ምናምን ስለምሸጥ $50 ማተር አላረገብኝም፣ $10 ማተር አላረገብኝም። so I'm so curious ግን ኔትፍሊክስን መለከት ስለነበረ ኮስኮ ሜምበርሺፕ ስላለኝ ምንድነው ይሄ ደግሞ ምናምን የሚለው ነገር ማለት ነውና ከዛ በኋላ ጻፍኩላት። ሊንኳን ላከችልኝ። ሬጅስተር እንዳደረግኩኝ ትሬኒንጉን ላከችልኝ። ወደ ራሳቸው ደግሞ ኮሚኒቲ አዳረገችኝ ማለት ነው። እኔ አንተ ሬጅስተር አላደረግኩም በዚህ ቢዝነስ ውስጥ። እኔ እናንተ ግን በስልክ አውርተናል። እኔ እና እሷ በስልክ አውርተን አናውቅም እስከዛሬ ድረስ። ምንም አይነት የስልክ ኮሚኒኬሽን አይኖርህም። ምክንያቱም ትሬኒንግ አለ፣ ዙም ሚቲንግ አለ። ካምፓኒ በሳምንት 3 የዙም ሚቲንግ ላይክ ከዛ ፌብሩዋሪ 3 ሬጅስተር አድርጌ ቢዝነሱን ፕሮሞት አላደረኩም። ምክንያቱም አይ ቢሊቭ ሁልጊዜም በራሴ ማምነው አንድ ነገር እኔ ሊያሳምነኝ ይገባል። እኔ ለራሴ ሪስክ ልወስድ እችላለሁኝ፣ ግን ሰዎችን ባልገባኝ ነገር ላይ እንደዚህ ነው እንደዛ ነው ማለት that's not me. so like ወዲያውኑ ምን አለችኝ? የሆነ የብሮንዙን ነገር ነገረችኝ። ብሮንዝ እንደዚህ ስትለኝ you get benefit እንደዚህ ከሆነ ስትል why not ብዬ immediately ብሮንዝ ገባሁኝ ማለት ነው። so even ይሄንን ቢዝነስ ፕሮሞት ሳላደርግ ነው ያንን ያደረኩት። ኢማጂን $150 አወጣው ማለት ነው በዛ አካሄድ ውስጥ እኔ ስለመረጥኩኝ ምርጫዬ ስላደረኩ። ከዛ ፌብሩዋሪ 3 ላይ
ነው ፌብሩዋሪ 12 ላይ ኮንቴንት ሰራው። ኮንቴንት ስሰራ አሁን እንግዲህ ቢዝነሱን አየው፣ ትሬኒንጉን ጨረስኩኝ፣ የነሱን ዙም ሚቲንጎች ገባሁኝ and then the company pays me በነገራችን ላይ እርን አደረኩኝ። አሁን ኮንቴንት ሰራው። ኮንቴንት ስሰራ እንደዚህ ነው የሚለው። ይሄንን ቢዝነስ ካልሰራችሁ ሌላ ምንም አይነት ቢዝነስ መስራት አትችሉ። የምትፈልጉ ሰዎች እንደዚህ ብላችሁ ኮሜንት አድርጉ ነው። ምክንያቱም እኔ ላይክ በቃ the simplest business simply ማለት ነው በቃ ሲምፕል። እንደገና ደግሞ I felt so bad የኛ ሰው ያለ መኖሩ ሀበሻ የሚባል ነገር ነው የሌለው በዛ ሰዓት ማለት ነው። እንደ $50 ምናምን ላይክ በስንት ነገር ነው የምናጠፋው። እና ከዛ በኋላ የመጀመሪያ ሶሻል ሚዲያ እንዴት ፓወር እንዳለው እንድታውቁ ነው የመጀመሪያ ሬጂስተር ያደረግኩት። ሶሻል ሚዲያ ኮንቴንቴን አይታ አይ ቲንክ ኮንቴንቱ ወደ 70,000 አካባቢ ታየ። በጣም ብዙ ሰው ነበር ኮመንት ያደርገው። ሰዎቹ ዲሳይድ አድርገው ሬጂስተር ሲያደርጉ ፌብሩዋሪ 12 ኮንቴንት ሰርቼ ፌብሩዋሪ 13 ገኒ ከእስራኤል which is አሁን ገኒ ጎልድ ልትገባ ነው በዚህ ቢዝነስ ውስጥ። እሷ ናት መጀመሪያ ሬጂስተር ያደረገችው። ለዛ ነው ቢዝነስን ስታስቡ እህታችሁን አታስቡ፣ የሰርክላችሁን ሰዎች አታስቡ፣ የአብራችሁ ጋዘር የምታደርጉ ኮፊ የምትጠጧቸው ሰዎች አይደሉም ለቢዝነስ። ቢዝነስ ኦንላይን ነው የሚሰራው። you have to promote ኦንላይን ላይ አለ የሚፈልግ ሰው። ገኒም ኮንታክት አደረገችኝ፣ ኢንስታግራም ላይ ያገኘኋት፣ ስለ ቢዝነሱ ነገርኳት። እንደነገርኩ ግን እኔ የእሷን መንገድ አልተከተልኩም። ዲቴል ነው ላይክ this company called ይሄ ፕሮዳክቱ ይሄ ኢቨን እኔ እኮ ሬጅስተር አድርጌ እስክጨርስ ካምፓኒ ስሙን አላውቅም። ይሄ እንደዚህ ይባላል፣ ይሄ እንደዚህ ይባላል ብዬ ለገኒ ስነግራት oh this is so simple ሴንድ አድርጊልኝ። ለካ ገኒ ደግሞ በዛው ሳምንት ውስጥ ሺዎችን ኢንቨስት ለማድረግ ሬዲ ሆናለች በኦንላይን ቢዝነስ ላይ and she already pay 149 የሆነ ትሬኒንግ ላይ በዛው ከኔን ከማግኘቷ 2-3 ቀን። can you imagine ኦዲየንስ ማለት እንደዚህ ነው። ያለ አንተ ጭንቀት ታገኛቸዋለህ። አንድ ኮንቴንት እስራኤል ሄዶ ዩኬ ሄዶ ካናዳ ዩኤስ ሄዶ የፈለግከውን ኦዲየንስ ማምጣት ይችላል። ከዛ በኋላ አይ ስቲል ያ ድምፅ እና በኋላ ላይ ላይክ 3 weeks ሲልቨር ሆንኩ። ከዛ ቲምሽን ይዘሽ ውጪ you are a leader what that's how easy it is 3 ሳምንት ብቻ። በዚህ ነገር ውስጥ ግን መናገር የምፈልገው ነገር አለ። 3 ሳምንት ሲልቨር እንደሆን ሲወስድብኝ ያለፈው ኤክስፒሪየንሴ በዚህኛው ጆርኒ ላይ በጣም አግልሎልኛል። ቢካዝ በዲጂታል ማርኬቲንጉ በትንሹም ቢሆን የሚያውቁኝ ሰዎች አሉ። ኮርስ ገዝተውኝ ሄልፕ አድርጊያቸው ትረስታቸውን እኔ ላይ የጣሉ ሰዎች አሉ። እዚህ መሀል አሁን ለምሳሌ ካሉት ውስጥ ትይጂ አለች። አሁን አክቲቭሊ ከማያቸው ውስጥ ሰዎች የሆነ ፎር ዘ ሴክ ኦፍ ገንዘብ ይዞ ስለመሮጥ ምናምን ሶሻል ሚዲያ ላይ እንዳልመጣሁኝ ገብቷቸዋል። ዩሲ ሌላ ነገር ይዤ ስመጣ ያለ ማንገራገር ገዝተውኛል። ለምን? የመጀመሪያው ኤክስፒሪየንሴ መጥፎ አልነበረም። ለዛ ነው አሁን ቅድም 100 200 የሆነ 300 ምናምን የሆነ ትሬኒንግ የሆነ ነገር እንሰጣለን ብለው ለቃላቸው የማይታመኑ ሰዎች ችግሩ ምንድን ነው? በኋላ ላይ የሚያጡት ገንዘብ ሳይሆን ሰው ነው። እሱ ደግሞ ቅድም ያልነው መጀመሪያ ላይ ያነሳነውን ፖይንት ይዞልን ይመጣል። ሚሊየን ሜክ ለማድረግ 10 ሰዎች ሺዎችን ሜክ እንዲያደርግ እርዳው የሚባለው ሎጂክ ጋር አይሰራልህም ማለት ነው። ምክንያቱም you're only focusing on yourself ስለሌላው ሰው ጉዳይ የለህም። so you just grab $100 ምናምን ቢልህን ከፈለች ወይኔ የሆነ ሰው ምናምን that's not supposed to be። እግዚአብሔር አባንደንስ ያንተ ራይት እንደሆነ አድርጎ ፈጥሮሃል። you have to aim yourself በዛ ልክ ነው ራስን ማሰብ ያለብን። መቶዎችን ምናምን 50ዎችን ከሰዎች ለቃቅሞ ምናምን ስለመሮጥ ማሰብ የለብንም። ሶስት ሳምንት በዛች መሀል ሲልቨር ሲሆን እኔ በቃ ጻፍኩላት ላይክ ምን እንደማደርግ አላውቅም። እንዴት እንደዚህ ታደርጊኛለሽ ምናምን ስላት don't worry I can help you we are together ምንም ችግር የለውም any help you need I'm here። እንደዛ ነው የምትለምጂው። ደስ የሚለው ከኮምፈርት ዞን እንደዛ ነው የምትወጣው። የተመቻችቶ የሰው ትከሻ ላይ ቁጭ ብለህ ምናምን የለም። you have to understand 20 ሰው ቢዝነሴን ትረስት አድርጎ ወኔ ስር ሬጂስተር ካደረገ I have to be responsible ለ20 ሰዎች ምክንያቱም እነዚህ ሰዎች ሀሳቤን ገዝተው ከኔ ጋራ ናቸው። የሆነ ሰው የነሱን ነገር እየተሸከመልኝ አይሄድም። እንደዛ አይሰራም። you have to give a time ለነዛ ሰዎች የራስን ስትራቴጂ ክሬት አድርገና ያሰብኩት ነገር ወዲያውኑ ምንድነው ላይክ ደግ ኮሚኒቲን ምን ብዬ ክሬት ላድርግ ስል why not call it freedom ሀበሻ I still cannot believe የሚገርም ስም ነው ባይዘው በጣም ከሰው አይምሮ thank you ዛዋላ ፍሪደም ሀበሻ ብለን ክሬት አደረገ። ጎልድ ለመግባት 2 ወር ወይ ምናምን የፈጀብኝ
አንብሊቨብል የሆነው ደግሞ ፕላቲኒየም ነው። እና ስቲል ናው ነው የምላችሁ አይ ካንት ብሊቭ በዚህ ካምፓኒ ውስጥ ሊደርሺፕ ቦርድ ውስጥ ስሜ እንዳለ ለማመን እቸገራለሁ። እግዚአብሔር ላይክ አንዳንድ ጊዜ አይ ፕሬ ፎር ኤቭሪዋን እንደዚህ አይነቱ ነገር እና this is how it should be ምንድነው የሰራ ነው ብለን ስናስብ ግን we just came together as a community you see የሆነ ሰው የሆነን ሰው $50 ይዞ ስለመሮጥ አይደለም የሰራ ነው። it seems like very simple ግን እዚህ ቢዝነስ ውስጥ your network is your networks የሚባለውን ነገር ነው የሰራ ነው። አሁን የሆነ ሰው ሬጂስተር አድርገው ዴቦ ብትተወው እዛ ብትበትነው ምናምን ሰውየው የሆነ ሰዓት ላይ ሲደክመው ጊቭ አፕ ያደርጋል። የሚጠይቀው የለም ላይክ ኮንፊውዝ የሆነውን ነገር አይጠይቅም። ግራ የገባውን ነገር ኢቭን ሲደክም ራሱ ኧረ በርታ what happened how can I help you እኛ ጭራሽ ላይቭ አብረን እየገባን ኮንቴንት አብረን እየተጋገዝን ኤኒቲንግ ትሬኒንጎችን ራሱ በአማርኛ ትንሽ እየቀየር እያደረግን ምናምን እነዚህን አደረግንና ዩኒቲ is what makes it big በቃ እና ኮሚኒቲ የሚባለው ኮንሰፕት ምንድን ነው? ኮመን የሆነ ዩኒቲ ሊኖረን ይገባል። ኮመን የሆነው ነገር ምንድን ነው? we need our freedom as a ሀበሻ እንሰራለን። ጠንካራ ሰራተኞች ነን። ምንም ጥያቄ የለውም። የእውነት ለመናገር ሀበሻ ተሰዶ በሚሰራበት ሀገር ላይ በደንብ አድርጎ ነው የሚሰራው። ግን ወደ ኦንላይን ቢዝነሱ ስንመጣ አይ ዶንት ኖ ኩዊክ የሆነችዋን ገንዘብ ስለማናይ እንትን አንልለትም። ስለዚህ as a community ኮመን የሆነው ዩኒቲያችን we needed that freedom ለዛ ፍሪደም ደግሞ ኮመን የሆነ ስራ እንሰራለን፣ እንተጋገዛለን። as a culture this is what we have to do በቃ አሁን ኢማጂን እኔ ማላቃቸው የፍሪደም ሀበሻ ቤተሰቦች በጣም አሉ። ሮሚ አዲስ ነኝ ምናምን ሲሉኝ you don't know how much I'm so happy ሰዎች አሁን በሊቭ ጉድ ነው ያወቁኝ which is በፍሪደም ሀበሻ ነው በጣም ያወቁኝ። እኔ ቤዚክሊ እሱን ቢዝነስ ብቻ አይደለም ራን የማደርገው I have like ቅድም እንዳልኩት ሌላም ቢዝነሶችን እሰራለሁ። ኢቭን ሌላም የመጀመር እቅድ አለኝ። ግን I'm so proud የሆነ ኮሚኒቲን ቢውልድ ለማድረግ እግዚአብሔር እድል ስለሰጠኝ ማለት ነው። ደስ የሚለው ደግሞ ሁሉም አንድ አይነት ልብ አለው። የሆነን ሰው ቢዝነስ ውስጥ እንትን ሲል ስለዛ ሰው ኬር ያደርጋል። በቃ ያጣነው ነገር እሱ ነው፣ የሰራነው ነገር ደግሞ እሱ ነው። ምክንያቱም እንደ ቀልድም እንደ ተረትም ምን ተብሏል? አበሻ አብሮ መስራት አይችልም አብሮ መብላት እንጂ። አበሻ ምቀኛ ነው፣ ያወቀውን አያሳውቅም። አሁን ስልችት እስኪል ድረስ ነው የምናወራው። ላይክ ስልችት እስኪል አወቁት። ባይዘው ብዙ ሰዎች ቢዝነሱ ሳይገቡ በደንብ አውቀውታል። and we're so happy for that ደስ ነው የሚለን ማወቅ ያለባት። ምክንያቱም ሳናቅ የገባንባቸው ብዙ ነገሮች አሉ which is እኔ ራሴ ስለ ቢዝነሱ ሳላገብቻለሁ። እኔ የአክሽን ሰው ስለሆንኩ ነው። like I don't mind taking a risk $50 ደግሞ ሪስክ ነው ብዬ አላስብም እንደ ሴት። እኔ በጣም ብዙ ነገሮች ላይ $50 በላይ በቀን ስለማጠፋ፣ ግን ለሌላ ሰው ግን $50 ሊቸግር ይችላል። ዝም ብላ ባላወቀችው ነገር ላይ እንድትገባ አልፈልግም። ስትገባ ግን ቀኟን የሚይዝ እህትና ወንድም ያለበት ኮሚኒቲ ላይ ነው የምትገባው። እና I wish like ሚሊየን ብንሆን that's my wish የእውነት ማለት ነው። እና it's not only business we are actually creating አብሮ መስራት ልብ ያለውን ኮሚኒቲ ነው ቢውልድ እያደረግን ያለ ነው። እና በዛ ደግሞ ደስ ይለኛል። እግዚአብሔር ምክንያት ስላደረገኝ እሱን ነው የማመሰግነው። so live good is like የዌልነስ ካምፓኒ ነው። ጆይን ማድረግ የምትፈልጉ ሰዎች ሰፕሊመንቶችን፣ ስኪን ኬር ፕሮዳክቶችን እንደኔ ግሎ ማድረግ ከፈለጋችሁ ይሄ ፀጉር የተላጨ ነው፣ ሁሌ ነው ማወራበት። ኮላጅኖች አሏቸው 100% ግሉተን ፍሪ ኦርጋኒክ የሆኑ USD ሰርቲፋይ የተደረጉ የራሱ ፊዚካል ፕሮዳክት አለው። so ሲምፕሊ ቢዝነሳችሁን የምትጀምሩት $50 ከዛ በኋላ ግን ካምፓኒው ዌብሳይት ይሰጣችኋል። በዌብሳይታችሁ በኩል ሰዎች ሬጂስተር ቢያደርጉ፣ ሰዎች እቃ ቢገዟችሁ ባይ ኤኒ ሚንስ ቲክታክ ሾፕ አሁን ለምሳሌ ብዙ መስራት ይፈልጋል፣ ግን መስራት የማይቻሉበት እንደ ካናዳ ያሉ ሀገሮች አሉ። እኔ አይ ዶንት ማይንድ አሁን ቲክታክ ሾፕ ይጀምር ይሆን የዛሬ ምናምን ክሮስ አያደርግም አይምሮስ ከጀመረ which is a bonus። ካልጀመረ ግን I already build my own business እኔን ኦፖርቹኒቲ ከሰጠኝ ጋራ ቁጭ ብዬ አልጠብቅም። so live good ለምሳሌ 7 አይነት መንገዶችን አዘጋጅቷል በክፍያ ደረጃ ዴቭ። 6ቱን ክፍያ መንገዶች ተከፍዬበታለሁ ከ7ኛው ውጪ። 7ኛው is ዳይመንድ ላይ መከፈለው እንግዲህ when I hit ዳይመንድ ነው። ግን 6ቱን መንገዶች ግን ተከፍያለሁ። 6ቱን መንገዶች እንድከፈል ያደረገኝ አድስ ራን አላረኩም። ምንም ላይክ 30 ሰከንድ 20 ሰከንድ ቪዲዮ ነው ፖስት የማደርገው። ፕሮዳክቱ ከጠቀመኝ ስለ ፕሮዳክቱ አወራለሁ። ቢዝነሱ ስለጠቀመኝ ስለ ቢዝነሱ አወራለሁ። ሰዎች ቢዝነሴን ጆይን ሲያደርጉ I get commission። ከዛ ደግሞ እነሱን ሰዎች ደግሞ ቅድም እንዳልኩት እንዴት ቢዝነሱን እንደሚሰሩ ደግሞ አስተምራለሁ።
I will show them the way and team እኔ ብቻ ሳይሆን every single person ቲሙን እንዴ by the way like my prayer is in 5 years freedom ሀበሻ በክፍያ የሚገባበት ኮሚኒቲ እንዲሆን ነው የምፈልገው I need to be in that community የእውነት ለቢዝነሱ ፐርፐስ ሳይሆን having this kind of mindset ካላቸው ሰዎች ጋር መሆን አለብኝ የሚሉ ሰዎች እንዲኖሩ ነው ታርጌቴ ምክንያቱም የሚገርም አሜዚንግ የሆነ ኮሚኒቲ ስለሆነ ያለ የሚገርም like የሆነ መንገድ ሞክረው ያ መንገድ ካልሰራላቸው ስዊች ያደርጋሉ ተስፋ ማይቆርጡ አንዱ ካንዱ የሚተጋገዙ ሰዎች ናቸው like I have no ሰዎች ምን እንደሚጠይቁኝ ታውቃለህ how did you get እንደዚህ አይነት ሰዎች እኔም አላውቀውም እውነት ለመናገር እኔ ራሴ አላውቀውም እሱ ጥያቄ እኔ ማን መልሰው ነው I don't even know how I get them ግን I think I have that my like ሰው ሁሉ attract የሚያደርገው እሱን የሚመስለውን ነው ይባላል አይደለ so it's just because I want to support people I want to share like ለሰዎች ማቃትን ነገር ዝም በይ ሮሚ ምናምን ቢሉኝም ዝም ምል ስላልሆንኩኝ ያ ነገር ከነዛ ሰዎች ጋር ብቻ ነው መሰለኝ የሚያገናኘኝ ሲመጡ በቃ እንደዛ አይነት ሰዎች ናቸው በራሳቸው ስላለ ሰው እንደዛ የሚቆረሱ ናቸውና this is the እኛ ቢዝነሱን ብቻ አይደለም ባይዞ እንግዲህ ቢዝነሱን በጉግል ጆይን አድርገው ኮሚኒቲያችንን ከፍለው ጆይን ያደረጉ ሰዎች አሉ you guys know that yeah we're not successful ለባቸው አቁም ነበረ 2 ወር 3 ወር ቢዝነስ ውስጥ ቆዩ it did not work for them because there must be somebody guide የሚያደርጋችሁ there must be some community ቅድም እንዳልነው የኮንሲስተንሲ የዲሲፕሊን ችግር የአንድ ሰው ችግር ብቻ አይደለም እኔም እስከዛሬ ያለብኝ ችግር ነው ቅድም እንደነገርኳችሁ ሜንቶር ያደረገችኝ ሴትዮ ሚሊየን ፎሎወር ኖሯት ኢንስታግራም ላይ 500,000 ፎሎወር ኖሯት በቀን 3 ፖስት ስታደርግ እኔ 5,000 ፎሎወር ኖሮኝ በሳምንት አንዴ ነው ኢንስታግራም ላይ ፖስት ማድረግ it's our difference እሷ ጋር ያልደረሰ ዲሲፕሊን እሷ ጋር ገና ያልቀረበ ባህሪ ነው ያለኝ so ስትመጡ as a community የሆነ ነገር ውስጥ ራሳችሁ ስታስገቡ እሱ ነገራችሁ ነው የሚሰራው don't even focus like የሆነ ከገንዘቡ ታርጌት ብቻ even ከቢሄቪየርም ጭምር የሚሰራ ነገር ነው የሚኖራችሁ and we are proudly freedom habesha and live good affiliate ቴንክ ዩ ሮሚ በጣም አመሰግናለሁ በጣም የሚገርም ጊዜና የሚገርም ቆይታ ነበረን እንግዲህ ብዙዎቻችሁ ተምራችሁበታል ብዬ አስባለሁ በተለይ ማይንድ ሴቱን ስለ ዲጂታል ማርኬቲንግ ኤቭሪቲንግ ነገር በጣም የሚገርም ልምድሽን ያካፈልሽን በጣም እናመሰግናለን የመጨረሻው ሀሳብ ላይ መጨመር የምፈልገው ነገር ምንድነው ያው እንግዲህ አብዛኛውን ነገር ስለ ሊቭ ጉድ ተናግራለች በተለይ እኔም ከገባው በኋላ እዚህ ኮሚኒቲ ላይ ነው ዛሬ ሮሚን እንደዚህ ኢንተርቪው ለማድረግ እንኳን ፊት ለፊት እቺ በቃው ማለት ነውና ያ ምንድነው ራሱ ቲሙ የፈጠረልኝ አንደኛ ያለኝን ፖቴንሻል እንዳወጣ አግዞኛል ብዙ የሚያበረታቱ ሰዎች ነበሩ የሚገርም ቲም ነው ሶ እንግዲህ ምናልባት ምን እናደርግ የሚል ጥያቄ ከተፈጠረባችሁና ውስጣችሁ እንደዚህ አይነት ጥያቄ ካለ ይሄንን ቲም መቀላቀል ትችላላችሁ ሁሉ ጊዜ እንደምንለው ሊንኩን ባዮ ላይ ታገኛላችሁ እዛ ላይ ገብታችሁ በሊንኩ ጆይን ማድረግ ትችላላችሁ መመዝገብ ትችላላችሁ እንግዲህ 2 ስቴፖች አሉት የመጀመሪያው ኢንሮል የምታረጉበት ነው ወይም ደግሞ ፕሪ ኢንሮል የምታረጉበት ነው ከዛ በኋላ ፖዚሽናችሁ ሎክ ማድረግ ትችላላችሁ $50 ፔይ አድርጋችሁ then ከዛ በኋላ እዚህ ኢንተረስቲንግ የሆነ ቲም ላይ ጆይን ታረጋላችሁ ማለት ነው ስለዚህ how to join ለሚለው ጥያቄ ሊንኩ የኔ ባዮ ላይ አለ ባዮ ላይ ተቀምጧል እዛ ላይ ገብታችሁ ማግኘት ትችላላችሁ ምናልባት ካለሽ ደቂቃ ጊዜ 10 ደቂቃ ከሰጠሽን 10 ደቂቃ ብቻ ስቶሪ በጣም 10 ደቂቃ ይኖርሻል 10 ደቂቃ ብቻ okay can I join you yeah you can join ማድረግ ኧረ ተው አታስቁኝ ለኔ ጥቂት እንዴ እዚህ ካወራን በኋላ በቃ ዝም ብሎ ተኪዶ ዝም ብሎ ጆይን ነው የሚባለው እና ኤኒዌይ ጆይን ማድረግ ትችላላችሁ እንግዲህ ሮሚ አብዛኛውን ነገር ተናግረዋለች በጣም የሚገርም ኮሚኒቲ ያለው ነው ከስራ አንፃር ደግሞ ዲጂታል ቢዝነስ ነው እዛ ቢዝነስ ላይ ገብታችሁ ፕሮፊት መጠቀም ትችላላችሁ ሊቭ ጉድን ሳይን ለማድረግ ከፈለጋችሁ አሁንም ደግሜ እናገራለሁ አዲስ እየገባችሁ ያላችሁ እኔ ራሴ እናንተ ከዚህ ንግግር በኋላ ድምጼን ከፍ ማድረግ ጀመርኩ የሚገርም ነው እንደዚህ አላወራም ነበር ባለፈው የሆነ ሰው ገብቶ ይሄ ሰውዬ እንደ ፓይለት ነው የሚያወራው አለኝ ክብራትና ክብራን ምናምን ስላይቶኝ ማለት ነውና እኔ ራሴ አሁን ድምጼን ከፍ አድርጌያለሁና መግባት ከፈለጋችሁ ጋይሶች እኔ ባዮ ላይ ከስር የሊቭ ጉድ ሊንክ አለ እዛ ላይ ገብታችሁ ክፍያውን ፈጽማችሁ ጆይን ማድረግ ትችላላችሁ ጆይን ባረጋችሁበት ሰዓት ላይ እኔ ራሴ ማገኛችኋለሁ ስለዚህ አሁን
የተወሰነ ሰዎችን አጠራጠር ያለ ጥያቄ እንቀበላለን። ሮሚም ሳታሰፋው ያላትን ጊዜ ሰታ አጠራጠር ያለ ነገሮችን ሰጠናለች። ገስት ላይ መጀመሪያ ለማገኘው ሰው ነው የጥያቄ ጊዜ የሚሰጠው። ሳባ ትታይ